Ladies and gents, welcome to the video. ክቡራትና ክቡራን በዩቲዩብ ዓለም ስሞን ለመገንባት እና እውነተኛ የገቢ ምንጭ ለመፍጠር አስበው ያውቃሉ? ብዙዎች ይጀምራሉ፣ ጥቂቶች ግን ስኬታማ ይሆናሉ። ለምን እንደሆነ ያውቃሉ? ምክንያቱም ስኬት የሚመጣው በምስጢሩም ጭምር ነው። በዚህ ሙሉ ኮርስ ውስጥ በዩቲዩብ ገንዘብ የማግኛ መንገዶችና የአልጎሪዝም ሚስጥሮችን እናያለን። እንደውም የእይታ መጨመሪያ ዘዴዎችንና ብዙ ሰብስክራይበር ለማግኘት የሚረዱ ቁልፍ ምስጢሮችን እንመራመራለን። የግዢ መብት እና ፍትሃዊ አጠቃቀም ደንቦችን እንዲሁም የዩቲዩብ የክፍያ መጠን እና RPM ምን እንደሆነ እናያለን። ይህ ኮርስ ህይወቷን ሊቀይር ይችላል። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ማድረጉን እንዳይረሱ። አሁን በቀጥታ ወደ ኮርሱ እንለፍ። መልካም ቆይታ። ዩቲዩብ ላይ ገንዘብ ማግኛ ቪዲዮ በመስራት ብቻ ሳይሆን ሌሎች 6 ገንዘብ ማግኛ የተለያየ አማራጮች ዩቲዩብ ላይ አሉ። እንግዲህ ዩቲዩብን እንዴት ቢዝነስ ማድረግ ይቻላል የሚለውን ዛሬ ከኦንላይን ቢዝነሶች አንዱ የሆነውን ዩቲዩብን በደንብ አድርገን እናየዋለን ማለት ነው። የመጀመሪያው እንግዲህ ህጎቹን ነው የምንመለከተው። ዩቲዩብ ወደ አሻሻላቸው አዳዲስ ህጎችና የምነግራችሁ ቲፖች ይላል። አንደኛው ዩቲዩብ ያሻሻለው ህግ በጣም አስገራሚ ነው። ምክንያቱም ብዙ ሰዎች ዩቲዩበሮች ዩቲዩብ ሲጀምሩ የመጀመሪያው የሚያስቸግራቸው ነገር የመጀመሪያው 1000 ሰብስክራይበር ነበር። 1000 ሰብስክራይበር ካላገኛችሁ በስተቀር ቪዲዮ ብትጭኑ ቪዲዮቻችሁ ሞኔታይዝ ሆነው ገንዘብ ማግኘት አትችሉም ነበር። አሁን ግን ዩቲዩብ ይሄንን ህግ አሻሽሎት ከ1000 ሰብስክራይበር ወደ 500 ሰብስክራይበር ዝቅ አድርጎታል። በጣም ጌም ቼንጀር። 1000 ሰብስክራይበር እና 4000 ዋች አወር ወይም የእይታ ሰዓት ማግኘት ነበረባችሁ ዩቲዩብ ላይ ሞኔታይዝ ለመደረግ። ያኛው ከ1000 ወደ 500 እንዳመጣ ዩቲዩብ አሁን ደግሞ 1000 ሰዓት አንስቶ ከ4000 ሰዓት ወደ 3000 ሰዓት ዝቅ አድርጎታል። ደግሞ አንድ ግዴታ አስቀምጧል። ከዚህ በፊት እንግዲህ ዩቲዩብ እኔ ስጀምር እንዳልኳችሁ ዩቲዩብ ዝም ብላችሁ ነበረው ጀስት ቪዲዮ አፕሎድ አድርጋችሁ ወዲያው ሞኔታይዝ ሆናችሁ ትጀምሩ ነበር። አሁን ግን በየጊዜው ሁኔታዎች ሲቀያየሩ ህጎች እየከበዱ እየጠበቁ እየላሉ ይሄዳሉ ማለት ነው። ከዚህ በፊት አንድ ቪዲዮም ዩቲዩብ ላይ ጭናችሁ 1000 ሰብስክራይበር እና 4000 ሰዓት የምትሞሉ ከሆነ ሞኔታይዝ ይሆን ነበረ። ነገር ግን እነዚህን የሞኔታይዜሽን አማራጮች ሲቀንስ አብሮ ዩቲዩብ አንድ ግዴታ አስቀምጧል። ይኸው ሚኒመም 3 ቪዲዮ መጫን አለባችሁ። ሰብስክራይበሮቻችሁ 5000 10000 ቢሆኑ ዋች አወራችሁ 60000 100000 ቢገባ it-doesn't matter 3 ቪዲዮ መጫን የግድ ይላችኋል። ስለዚህ ሚኒመም 3 ቪዲዮ መጫን አለባችሁ ማለት ነው ሞኔታይዝ ለመደረግ። ሌላኛው ደግሞ እነዚህን ሁሉ ለማሟላት ፈቃደኛ አይደለሁም ካላችሁና 500 ሰብስክራይበርም ከባድ ከሆነ እንዲሁም 3000 የእይታ ሰዓትም በጣም ከባድ ነው ካላችሁ ሌላኛው በዩቲዩብ ሾርት ሞኔታይዝ የምትሆንበትን አማራጭ በቅርቡ ደግሞ ዩቲዩብ አስተዋውቋል። ዩቲዩብ ሾርት ማለት ከ1 ደቂቃ ያነሱ አጫጭር ቪዲዮዎች ዩቲዩብ ላይ መልቀቅ ልክ the same thing እንደ ቲክታክ ማለት ነው። ልክ እንደሁለቱ ማለት ነው። ሁለቱ አካላት አንድ አይነት የሆነ ፕላትፎርም ኦልሞስት እየገነቡ ነው። ስለዚህ ልክ ቲክታክ ላይ የምትጭኑት አይነት ከ1 ደቂቃ በታች የሆነ ቪዲዮዎችን ዩቲዩብ ላይ መጫን አለባችሁ ማለት ነው። እነዚህ የምትጭኗቸው ዩቲዩብ ሾርት ቪዲዮዎች በ90 ቀናት ውስጥ ወይም በ3 ወር ውስጥ በእነዚህ ጊዜ ገደብ ውስጥ ከ3 ሚሊዮን የእይታ በላይ ካገኛችሁ በአጭር ጊዜ ሞኔታይዝ መሆን ትችላላችሁ። የግድ 500 ሰብስክራይበር ምናምን መሙላት አይጠበቅባችሁ ማለት ነው። 3 ሚሊዮን ቪው ለሾርት ማለት በጣም ትንሽ ነው። ምክንያቱም ዩቲዩብ እንዳልኳችሁ ከቲክታክ ጋር ከፍተኛ ውድድር ውስጥ ገብቷል። ስለዚህ ይህንን ውድድር ለማሸነፍ አጫጭር ቪዲዮዎችን በአጭር ጊዜ ቡስት እያደረጋቸው ነው። ቶሎ የመታየት እድላቸው በጣም ሰፊ ነው። ስለዚህ አጫጭር ቪዲዮዎችን ከ1 ደቂቃ በታች የሆኑ ለቲክቶክ እንደምትሰሩት ሁሉ ለዩቲዩብ በመስራት አፕሎድ ቶሎ በፍጥነት በማድረግ 3 ሚሊዮን ቪው ለማግኘት መጣር ማለት ነው። 3 ሚሊዮን ካገኛችሁ ዌልካም ቱ ሃው ወደ አፕ። ሌላኛው እንግዲህ ያሻሻላቸው ህጎች እነዚህ ናቸው። የተሻሻሉት በጣም ቤስት እና ጌም ቼንጀር የሆኑ ናቸው። በተለይ ሞኔታይዝ ለመሆን እየተንደረደራችሁ ያላችሁ። ነገር ግን ቁም ነገሩ ሞኔታይዝ መሆን አይደለም። አሁን ቀጥሎ ማሳያችሁ 6 የተለያዩ የገንዘብ ማግኛ አማራጮች አሉ ዩቲዩብ ላይ which is እኛ ሀገር ሲሰራ እስካሁን አላየሁትም። የተወሰኑት ብቻ ናቸው ጥቅም ላይ ውለው ያየኋቸው ማለት ነው። ስለዚህ እነሱ መቅደም ተከተል ነው። ግን የመጀመሪያው ነገር ሁላችሁም ልታውቁት የሚገባው ነገር ሞኔታይዝ ሆናችሁ ማለት ወዲያው ወደ ሀብት መጣችሁ ማለት አይደለም። በሂደት ነው።
ገንዘብ ዩቲዩብ ላይ በብዛት ጀነሬት የምታደርጉት በሂደት በቪዲዮ ግን አንድ ማረጋግጥላችሁ ነገር ሞኔታይዝ ሆናችሁ ማለት ኦቨርናይት በጣም ብዙ ብር አገኛችሁ ማለት አይደለም። የቪዲዮአችሁን ብዛት ይወስናል። በየጊዜው የምትለቋቸው ቪዲዮዎች፣ የእይታ ሰዓቶቻቸው፣ የምትታዩበት ሀገር በራሱ ይወስነዋል። ስለዚህ እነዚህ ሁሉ በገበያችሁ ላይ ኢምፓክት ያላቸው ናቸው። 6ቱን የገንዘብ ማግኛ አማራጮች ላሳያችሁ። አንደኛው ዩቲዩብ አድ እና ዩቲዩብ ፕሪሚየር ይባላሉ። ከሁለቱ ነው ገንዘብ የምታገኙት። ዩቲዩብ አድ ማለት ያው ሁላችንም የምንጠቀምበት መሰረታዊው በመላው ዓለም የሚታወቀው ከዩቲዩብ ገንዘብ የምታገኙበት አማራጭ ነው። ይሄውም ማለት እናንተ ቪዲዮ ትሰራላችሁ። ለምሳሌ ይህንን ቪዲዮ እያያችሁ ነው እንበል። ይህን ቪዲዮ ነው የሰራው። ይህን ቪዲዮ ዩቲዩብ ላይ ስጭነው እናንተ በያላችሁበት ሀገር በያላችሁበት ቦታ ኢትዮጵያ ውስጥ ኦፍኮርስ ብዙ ማስታወቂያ አይመጣም። ምክንያቱም ኢትዮጵያ ውስጥ ማስታወቂያቸው እንዲታይ የሚከፍሉ ድርጅቶች ብዙ ያሉ። ስለዚህ ዩቲዩብ ስናይ ብዙ ማስታወቂያ አይረብሸንም። ወይም ዩቲዩብ ላይ ማስታወቂያ ከዩቲዩብ በማስታወቂያ ገንዘብ የምናገኘው ልክ ቪዲዮዎችን እናንተ እያያችሁ ባላችሁበት ሰዓት በየመሃሉ የሚመጡ ማስታወቂያዎች አሉ። የተለያዩ ካምፓኒዎች እነዛ ማስታወቂያዎች ጋር ከዩቲዩብ ፕላትፎርም ጋር እንካፈላለን። እነዛ ማስታወቂያ ድርጅቶች የሚከፍሉትን ገንዘብ ማለት ነው። ስለዚህ በቀላሉ ከዚህ አድ ረቨኑ ጀነሬት ማድረግ ትችላላችሁ ገንዘብ። ሌላኛው ዩቲዩብ ፕሪሚየም ነው። ዩቲዩብ ፕሪሚየም ደግሞ በቅርብ ጊዜ የተዋወቀ ነገር ነው። ምንድነው ፕሪሚየም ማድረግ? ለምሳሌ በውጭ ሀገራት የምትኖሩ ታውቁታላችሁ። ዩቲዩብ ስትጠቀሙ ማስታወቂያ በጣም ነው ባዘር የሚያደርገው። ምክንያቱም በየጊዜው ማስታወቂያ ይመጣል። እናንተ እያያችሁ የሆነ በጣም መሳጭ ቪዲዮ እያያችሁ በየመሃሉ ማስታወቂያ ይመጣል። ስለዚህ ያ ዩዘር ወይም ያ ተጠቃሚ የዩቲዩብ ተጠቃሚ ቪዲዮ በሚያይበት ሰዓት ምንም አይነት ማስታወቂያ እንዳይመጣለት ከፈለገ ምንድነው የሚያደርገው? የመጀመሪያው ፕሪሚየም በመሆን ይከፍላል። አይ ቲንክ $10 ይመስለኛል በወር $10 ይከፍላል። ከዛ በኋላ ማስታወቂያዎች ምንም አይነት ማስታወቂያ ከወር እስከ ወር አያይም። ለአንድ ወር $10 ያስከፍላል። ዩቲዩብ ደግሞ ማስታወቂያ እየታየ ስላልሆነ ለዛ ቪዲዮ ከዛ ተጠቃሚ የሚያገኘውን $10 ከእናንተ ጋር ይካፈላል። ምክንያቱም እናንተ ቪዲዮ ሲታይ ማስታወቂያ አይመጣም። ስለዚህ ጀነሬት የምታደርጉት ከፕሪሚየም ይሆናል ማለት ነው። የመጀመሪያው አማራጭ ከአድ ረቨኑ እና ከፕሪሚየም ከዩቲዩብ ፕሪሚየም እነዚህ ሁለቱ ተሰልተው ገቢያችሁ ለኪሳችሁ ይገባል ማለት ነው። ብዙ ሰዎች ማስታወቂያ ማየት ስለማይፈልጉ አሁን ላይ የፕሪሚየም ተጠቃሚ እየሆኑ እየመጡ ነው። ሁለተኛው ደግሞ ሾርት አዶች ናቸው። ሾርት ለምሳሌ ቅድም እንዳልኳችሁ የዩቲዩብ አጫጭር ቪዲዮዎች ወይም ሾርት ቪዲዮዎችን አሁን ላይ በጣም ቫይራል እየሆኑ ስለመጡ በዛው ላይ የሾርት አዶች ተጀምረዋል። ስለዚህ ከሾርት አዶችም በአጫጭር ቪዲዮዎቻችሁ በቀላሉ ገንዘብ ማግኘት የምትችሉበት አማራጭ ነው። ሶስተኛውና ቤስት የሆነ አማራጭ ደግሞ ሜምበርሺፕ ነው። ሜምበርሺፕ ማለት ደግሞ ሰዎች ለምሳሌ የአንድ ድርጅት አባል እንደሚሆኑት አሁን በአሜሪካን ሀገር እንደ ካስኮ፣ ሳምስ ክለብ የመሳሰሉ ሱቆች አሉ። ሰዎች የዛ ሱቅ ደንበኛ ወይም ደግሞ የዛ ሱቅ ገብተው ለመገልገል ሜምበርሺፕ ካርድ ይወስዳሉ ወይም ከፍለው ሜምበርሺፕ አባልነት ካርዳቸውን ይወስዳሉ። ስለዚህ የአባልነት ካርድ ያለው ብቻ ነው በነዛ ሱቆች መገበያየት የሚችል። በሴም ቲንግ ዩቲዩብ ላይ ሜምበርሺፕ የሚባል ነገር አለ። ያን ቻናል በጣም ከወደዱት ሰዎች ለነዛ ሰዎች ብቻ የሚሆን ቪዲዮ እየሰራችሁ ሜምበርሺፕ የከፈሉ ብቻ የሚያዩት ይሆናል ማለት ነው። ስለዚህ በሜምበርሺፕ በቀላሉ ገንዘብ ማግኘት ትችላላችሁ ማለት ነው። ሌላኛው በጣም የሚገርመውን ነገር ልንገራችሁ። ለሁለት ነገር ልትጠቀሙበት ትችላላችሁ። አንደኛው በውጭ ሀገሮች እንዳየሁት በተለይ የውጭ ዩቲዩበሮች ምን ያደርጋሉ? በጣም ጥሩ የሆነ ቪዲዮ ይሰሩና በጥሩ ኳሊቲ ጥሩ የሆነ አይዲያ ምናምን ፕሮዲውስ ያደርጉና ያንን ቪዲዮ አፕሎድ ያደርጉትና ቪዲዮ ሪሊዝ ከመደረጉ ዩቲዩብ ላይ ከመውጣቱ በፊት እነሱ ዩቲዩብ ለሜምበርሺፖቻቸው ብቻ ለ20 ቀን ለ30 ቀን ለብቻ ያሳያቸዋል። ስለዚህ ቀድመው እነዛ የዩቲዩብ ሜምበርሺፕ አባላት ቀድመው ያንን ቪዲዮ ያያሉ ማለት ነው። ስለዚህ ይሄ አገልግሎት አለ። እንደዛ በማድረግ ተጨማሪ ገንዘቦችን ጀነሬት ያደርጋሉ። እንበልና 1 ሚሊዮን ፎሎወር ያለው ሰው $1 ሜምበርሺፕ ቢከፍትና 1000 ሰዎች ሜምበርሺፕ ቢገዙት $1000 የማይቋረጥ በየወሩ የሚያገኘው ገቢ አለው ማለት ነው። ስለዚህ ይሄ ማለት የእናንተን ተሳትፎ የእናንተ የመስራት አቅም የእናንተ ከኦዲየንስ ጋር ያላችሁ ኢንተራክሽን በጣም ወሳኝ መሆኑን አትርሱ። ምክንያቱም ሰዎች ለእናንተ ገንዘብ ለመስጠት የሚያስገድዳቸው ደረጃ ድረስ መወደድ መስራት መቻል አለባቸው ማለት ነው። ስለዚህ ሜምበርሺፕ በማድረግ ቋሚ ገንዘብ ልክ ከዩቲዩብ ከምታገኙት በተጨማሪ ቋሚ ገንዘብ ከነሱ ማግኘት ትችላላችሁ። አራተኛው ደግሞ ሱፐር ቻት ነው። ሱፐር ቻት፣ ሱፐር ታንክስ የሚባሉ ደግሞ አማራጮች አሉ። እነዚህ ደግሞ ሰዎች ልክ ቲፕ እንደሚያደርጉት ማለት ነው። ለምሳሌ ካፌ ገብታችሁ ጥሩ ቡና ጠጥታችሁ አስተናጋጁ ጥሩ አድርጎ ካስተናገዳችሁ ለአስተናጋጁ ቲፕ ትሰጡታላችሁ። ልክ እንደዛው ይህም ሱፐር ታንክስ፣ ሱፐር ቻት የሚባሉት ላይቭ ላይ በምትሆኑበት ሰዓት በተለይ ከተመልካቾቻችሁ ጋር በምታወሩ ሰዓት ዩቲዩብ ላይ ላይቭ ገብታችሁ በምትነጋገሩ ሰዓት በዚያ ጊዜ ሰዎች በሱፐር ታንክስ እናንተን ቴንኪዩ ይሏቸዋል ማለት ነው። ለዚህም ደግሞ ኮሚኒቲን የሚያሳትፍ የተለያዩ አሪፍ ስራዎች ስትሰሩ ሰዎች ሞር ለእናንተ ገንዘብ ለማስጠት ብዙ አይጨነቁም። አምስተኛው ደግሞ ዩቲዩብ ሾፒንግ ነው።
ይሄኛው ደግሞ ሾፒንግ እንግዲህ ኦንላይን ሾፒንግ ከቅርብ ጊዜ ወዲህ በጣም ዓለም ላይ በጣም እየገነገነ እንበለው የመጣ ነገር ነው ማለት ይቻላል። ምክንያቱም በጣም የኦንላይን ትሬዱ በጣም እየጨመረ እየመጣ ነው። በጣም ኦንላይን ላይ ኢንቨስት የሚያደርጉ ሰዎች እየበዙ እየመጡ ነው። ስለዚህ ይሄ ሁሉ እንዳለ ሆኖ ዩቲዩብ በቅርቡ ያስተዋወቀው የዩቲዩብ ሾፒንግ ሲስተም ነው። ስለዚህ አሁን ላይ ዩቲዩብ ላይ እቃ መሸጥ ይቻላል። ስለዚህ እናንተ ክሬተር ሆናችሁ ዩቲዩብ ላይ እቃ በመሸጥ እቃ በመግዛት መተዳደር ትችላላችሁ ማለት ነው። ስለዚህ የሆነ አሮጌ እቃዎችን እየገዛችሁ አዲሳችሁ ሊሆን ይችላል ቤታችሁ ሪኒው አድርጋችሁ ያንን ትቀርጹትና ቪዲዮ ፖስት ታደርጋላችሁ። ከዛ ያንን ሪኒው እንዴት እቃውን እንዳደረጋችሁ ታሳይታችሁ ይሄው ሪኒው ያደረኩትን መግዛት የምትፈልጉ ከስር ባለው ሊንክ መግዛት ትችላላችሁ ማለት ትችላላችሁ። ትልልቅ ብራንድ ያላቸው ምርቶች መሸጥ ትችላላችሁ። እንደገና የሾፒፋይ ስቶሮች ካሏችሁ ኦንላይን ሾፒንግ ላይ የምትሰሩ ከሆነ ከዩቲዩብ ጋር ቀጥታ በማገናኘት ዩቲዩብ ላይም እቃዎቻችሁን መሸጥ ትችላላችሁ። ስድስተኛው ደግሞ ብራንድ ኮኔክት ነው። ይሄ በጣም ነው የምወደው። በጣም አሪፍ የቢዝነስ ኦፖርቹኒቲ ነው። ይሄም እንግዲህ እንዳላችሁበት ሀገር እንደምትጠቀሙት ቋንቋ እንደ ወቅቱ ይወሰናል። ይሄንን ከራሴ ጋር በተገናኘ ምሳሌ አሳያቸዋለሁ። ብራንድ ኮኔክት ማለት በቀላሉ ምንድነው አንድ ድርጅት አለ ምርቱን አገልግሎቱን መሸጥ የሚፈልግ ድርጅት። ያ ድርጅት ከዚህ በፊት ዩቲዩብ ላይ የምትለቁት ቪዲዮ ላይ አድ ይለቅ ነበረ። ነገር ግን ይሄ ደግሞ ቀጥታ ራሱ ብራንዱ ወይም ደግሞ ራሱ ካምፓኒው ቀጥታ እናንተን የሚያገኝበት አማራጭ ነው። ቀጥታ ስለ ምርቱ ስለ አገልግሎቱ ያብራራላችሁና ቀጥታ ክፍያችሁንም ወደ ገንዘባችሁ የሚከፍለው። ይሄም ማለት ቪዲዮአችሁ ከመጀመሩ ከ10 ሰከንድ ወይ 15 ሰከንድ በፊት ስለዛ ካምፓኒ 10 ሰከንድ 15 ሰከንድ እንደዚህ ብላችሁ መናገር ነው። በእነዚህ 6 አማራጮች እንግዲህ ገንዘብ ማግኘት ትችላላችሁ። ዘ ኦንሊ ቲንግ የሚወሰነው በእናንተ አክቲቪቲ፣ በእናንተ ፓሽን፣ በእናንተ ጉብዝና፣ በእናንተ ችሎታ፣ በእናንተ ፈጣንነት የሚወሰን ነው ማለት ነው። ቪዲዮዎቻችን የማይታዩት ወይም ለምንድነው ቶሎ ፖፑላር የማይሆኑት? ቶሎ ለምንድነው ብዙ ሺህ ተመልካቾች ጋር የማይደርሱት የሚለውን እንመለከትና አንድ በጣም ጠቃሚ ነገር ደግሞ እነግራችኋለሁ። እስከ መጨረሻው ልትቆዩ እፈልጋለሁ። የመጀመሪያው ቪዲዮ እናዘጋጅና ዩቲዩብ ላይ ከጫንም በኋላ ኦዲየንስ ሪቴንሽን የሚባል ነገር አለ። ኦዲየንስ ያንን ቪዲዮ ኦዲየንስ ጋር ሲደርስ ምንድነው ፊድባኩ ወይም ደግሞ ኦዲየንስ ያንን ቪዲዮ እንዴት እያየው ነው፣ ተመልካቾቻችን እንዴት እያዩት ነው የሚለውን ቪዲዮን ያንን ማወቅ ያስፈልጋል። ለምሳሌ ምንድነው ዋናው ነገር የምናስተውለው የቪዲዮን አቨሬጅ ዱሬሽን ታይም። ይሄን ብዙ ሰው አያስተውለውም። እንደምትመለከቱት እዚህ ላይ አንድ ቪዲዮ ከተጫነ በኋላ 3 ሰዓት ከሞላው በኋላ ከተጫነ ከ3 ሰዓት በኋላ የቪዲዮን አጠቃላይ ስሌት ሰርቶ ዩቲዩብ ዲስፕሌይ ያደርገዋል ዋይቲ አፕሊኬሽን ላይ ማለት ነው። ስለዚህ ዩቲዩብ እየሰራችሁ ያላችሁ ወይም ለመስራት ያቀዳችሁ መጀመሪያ ዋይቲ ታወርዱታላችሁ። ከዛ ቪዲዮአችሁን ከጫናችሁ በኋላ ቪዲዮ ከተጫነ አንድ ቪዲዮ ከ3 ሰዓት በኋላ አጠቃላይ ሪፖርቱን ዲስፕሌይ ያደርገዋል ዩቲዩብ እዛ ዋይቲ ላይ ማለት ነው። ዲስፕሌይ ሲያደርግ ዋናው ነገር ምንድነው የምታስተውሉት? አቨሬጅ ዱሬሽን ታይም። አቨሬጅ ዱሬሽን ታይም ማለት ሰዎች እኛ ቪዲዮ ላይ ምን ያህል ሰዓት ቆዩ የሚለው። ይሄ በጣም ወሳኝ ነገር ነው። ለምን ነው ወሳኝ የሆነው ስንል ዩቲዩብ አልጎሪዝም በሚባል ሲስተም ነው የሚሰራው። አልጎሪዝሙ ደግሞ እኛ የሰራነው ቪዲዮ ጠቃሚ ይሁን ቆንጆ ይሁን ምን ይሁን አያውቅም። በምንም አይነት ቋንቋ ብንሰራው ይሄ ቪዲዮ ጠቃሚ ነው ይሄ ቪዲዮ እንትን ነው ብሎ አልጎሪዝም እንደዛ አይደለም የሚያሰላው ምንድነው የመጀመሪያው ነገር የሚመለከተው ምንድነው ኦዲየንስ እዛ ቪዲዮ ላይ ምን ያህል ቆይ የሚለውን የኦዲየንስን ሪቴንሽን ነው የሚሰላው። ስለዚህ ምንድነው ማድረግ ያለባችሁ የምትሰሯቸው ቪዲዮዎች ቆንጆ አድርጋችሁ ከሰራችሁ በኋላ ትጭኑታላችሁ። ከጫናችሁ በኋላ ከ3 ሰዓት በኋላ አቨሬጅ ዱሬሽን ታይም ማየት ነው። አቨሬጅ ዱሬሽን ታይም ማለት ምንድነው የቆይታ ጊዜ ሰዎች እዛ ቪዲዮ ላይ ምን ያህል ቆዩ። ለምሳሌ ይሄ ቪዲዮ ስንት ደቂቃ እንደሚቆይ አላውቅም፣ ግን 10 ደቂቃ ነው ብለን እናስብ። 10 ደቂቃ የሚቆይ ቪዲዮ ከሰራው በኋላ ያንን ቪዲዮ ቆንጆ አድርጌ ኤዲት ካደረኩት በኋላ ጥሩ እንደሆነ ካየሁ በኋላ ካስተካከልኩ በኋላ ዩቲዩብ ላይ አፕሎድ አድርገዋለሁ። እናንተ ጋር ሲደርስ እናንተ ከፍታችሁ የኔን ቪዲዮ አሁን በምትመለከቱበት ሰዓት ምን ያህል ደቂቃ ቆያችሁ? ክቡራትና ክቡራን የዩቲዩብ ቪዲዮ ከፍታችሁ እናንተ ተመልካቹ ናችሁ። የዩቲዩብ ቪዲዮ ዝም ብላችሁ ከፍታችሁ ምን ያህል ትቆያላችሁ? ይሄን ነው ዋናው አልጎሪዝሙ የሚመለከተው። ስለዚህ ብዙ ቪዲዮዎችን ካልታየና ስንመለከተው ደግሞ አቨሬጅ ዱሬሽን ታይሙ ለምሳሌ 10 ደቂቃ ቪዲዮ ሰርተን አቨሬጅ ዱሬሽን ታይሙ 2 ደቂቃ ከሆነ ከስራ ነው። ምክንያቱም 10 ደቂቃ ሙሉ በጣም ብዙ ነገር ያለበት ቪዲዮ ለፍተን ሰርተን አውርተን ቀርጸን ኤዲት አድርገን ምናምን ሰዎች ግን ክፍት አድርገው እየቆዩ ያሉት 1 ደቂቃና 2 ደቂቃ። ይሄ ማለት በጣም ኪሳራ። ስለዚህ ምንድነው ማድረግ ያለብን? የሆነ ችግር አለ ማለት ነው ቪዲዮአችን ላይ ሰዎች እንዳይቆዩ ያደረጋቸው የሆነ ችግር አለ ማለት ነው። ስለዚህ ዋናው ነገር ምንድነው መሰላችሁ?
ሪስክ መውሰድ አለባችሁ። ጥፋተኛ እናንተ መሆናችሁን ማወቅ አለባችሁ። ምክንያቱም ኦዲየንስ አንድ ነገር ምርጥ ሆኖ ከቀረበለት ይመለከታል። ስለዚህ አንድ ነገር ቆንጆ ሆኖ ከቀረበለት፣ በጣም ጥሩ ሆኖ ከቀረበለት ያንን ነገር ቁጭ ብሎ ይመለከታል። አሁን እኔ እናንተ ይህንን ቪዲዮ እስከ 8 ደቂቃ እንደምታዩት አላውቅም፣ ግን ቆንጆ አድርጌ ለማቅረብ እየሞከርኩ ነው። ያብም ቆንጆ አድርጎ ኤዲት ያደርገዋል። በኤዲቲንግ በምን እንጠበባለን፣ ግን እናንተ 2 ደቂቃ ብቻ አይታችሁ ከወጣችሁ የኛ ጥፋት ነው። ይሄንንም ዩቲዩብ ይመለከተውና አልጎሪዝሙ ይሄንን ያሰላውና አይ ቪዲዮ ጥሩ አይደለም ካለ ሪኮመንድ ያደርገው ማለት ነው። ለዛ ነው አቨሬጅ ዱሬሽን ታይማቸው ትንሽ የሆኑ ቪዲዮዎች ብዙ ፖፑላር የማይሆኑት። እኛም የምንሰራቸው ቪዲዮዎች ቶሎ ሰዎች ገብተው የማይወጡበት ከሆነ በእርግጥም ያን ቪዲዮ ከ40% በላይ ካዩት ሰዎች ከ40% በላይ እዛ ቪዲዮ ከቆያ ማለት እንግዲህ ይሄ ቪዲዮ 10 ደቂቃ ከሆነ እናንተ ከ4 ደቂቃ በላይ ከቆያችሁ ይሄን ቪዲዮ ለሚፈልገው ሰው ለሌላ ሰው ሪኮመንድ ያደርጋል ዩቲዩብ ማለት ነው። ስለዚህ በቀላሉ ማወቅ ያለባችሁ ትሪክ ይሄን ነው። ስለዚህ የምትጭኗቸው ቪዲዮዎች ስፔሻሊ በመጀመሪያው ሰሞን ከኦዲየንስ ጋር የምትተዋወቁ ሰሞን በጀመራችሁ ሰሞን የምትለቋቸው ቪዲዮዎች በጣም ተጨንቃችሁና ኮሜዲ ከሆነ የሚያስቅ ቆንጆ የሚያስቅ መሆን አለበት። የሚያስተምር ከሆነ በደንብ እያዋዛ የሚያስተምር ሊሆን ይችላል። እንደ ደረቅ እናውጡ ማለት ነው እና ይሆነ የሚያዋዛ የሚያስተምር መሆን አለበት። የተለያየ በምትሰሩበት ዘርፍ ብቻ ኦዲየንስ ጆሮ የኦዲየንስ አይን ሊይዝ የሚችል መሆን አለበት። ስለዚህ ልክ እንደዛ ሲሆን ተመልካቾች እዛ ላይ የመቆየት እንትናቸው በጣም እየጨመረ ይመጣል ማለት ነው። ያ ጨመረ ማለት ደግሞ ይሄ ቪዲዮ ቆንጆ ቢሆን ነው ሰዎች እዚህ ቪዲዮ ላይ የቆዩት ብሎ ነው የሚያስበው ዩቲዩብ። ስለዚህ የዩቲዩብ የአሰራር ሲስተሙ ወይም አልጎሪዝም ማለት ነው። ሁሉም የሶሻል ሚዲያዎች በአልጎሪዝም ነው የሚሰሩት። ስለዚህ የሚያስበው ሰዎች እዛ ላይ በቆዩ ቁጥር ይሄ ቪዲዮ ቆንጆ ነው ብሎ ያስባል። ስለዚህ ያንን ቪዲዮ ለሌላ ሰው ሪኮመንድ ያደርገዋል። ለሌላ ሰው ሪኮመንድ የሚያደርገው ደግሞ ለእናንተ ብሎ አይደለም፣ ለራሱ ብሎ ነው። ምክንያቱም ዩቲዩብ ቢዝነስ የሚያገኘው እኛ ሰርተን አፕሎድ በምናደርገው ቪዲዮ፣ እሱ ደግሞ ማስታወቂያ እዛ ላይ ለቆ ከእናንተ ጋር ብሎ ሼር ያደርጋል። ቢዝነሱ ይሄ ስለሆነ ማለት ነው። ስለዚህ ለራሱ ሲል ሪኮመንድ ያደርጋል። ከእናንተ የሚጠበቀው በጣም ቆንጆ የሆነ የበሰለ ስራ መስራት ነው። ስለዚህ ሁልጊዜም ከጫናችሁ በኋላ አቬሬጅ ዱሬሽን ታይማችሁን ተመልከቱት። ልክ አቬሬጅ ዱሬሽን ታይማችሁን ስትመለከቱ ከዛ ቪዲዮ በኋላ ለምትሰሩት ቀጣይ ቪዲዮ ደግሞ ታስባላችሁ እንዴት አድርጌ ኦዲየንሴን ላቆየው። ይሄ ደግሞ ራሱን የቻለ ብዙ ነገር አለው፣ ያነጋገር ስልት አለው። ለምሳሌ እንደኔ ደረቅ ሆናችሁ ዝም ብላችሁ መለፍለፍ ላይ ይጠበቅባችሁ ይችላል። ቆንጆ አድርጋችሁ ኤዲቲንግ ላይ፣ አነጋገር ላይ፣ ኦዲየንስ አያያዝ ላይ ከመጀመሪያ ኦዲየንስን ይዛችሁ እንዳይወጣ ማድረግ። ለምሳሌ ብዙ እንከታተላቸው ድራማዎች አሉ። አሁን በቀላሉ ስታስተውሉ ሂዱና የሚከፈቱ የፊልም ቻናሎችን ተመልከቱ። በቀላሉ አማርኛ ፊልሞች አሁን ዩቲዩብ ላይ ሲጫኑ በአንድ ጊዜ ፖፑላር ይሆናል፣ በአንድ ጊዜ ብዙ ተመልካች ያገኛሉ። ለምንድን ነው? ሰው ፊልም ስለሚወድ ወይ ደግሞ ዩቲዩብ ቶሎ ፊልም ፕሮሞት ስለሚያደርግ አይደለም። አቬሬጅ ዱሬሽን ታይም ነው እነሱን እንዲታዩ የሚያደርጋቸው። ዋናው ሚስጥር ይሄ። ስለዚህ የአቬሬጅ ዱሬሽን ታይም ሚስጥር ምንድነው? ልክ ፊልሞች ሲጫኑ ሰዎች እንደምታውቁት ፊልም ከፍተው በአንድ ጊዜ አቋርጠው ጣጥለው አይወጡም። ልክ ፊልም እንዳዩ መጀመሪያ ተቀምጠው ያንን ፊልም ረዥም ሰዓት ያዩታል። ስለዚህ 1 ሰዓት ተኩል ፊልም ቢያንስ ሰዎች ከግማሽ በላይ ያዩታል አብዛኛው ሰዎች። ስለዚህ በአልጎሪዝም ቋንቋ ደግሞ ከ40% በላይ ቪዲዮ ካለው አጠቃላይ ቆይታ ከ40% በላይ ከታየ ለምሳሌ እንበልና የ1 ሰዓት ፊልም ከሆነ ሰዎች ቢያንስ ከ25 ደቂቃ በላይ እዛ ፊልም ላይ ቁጭ ብለው ከተመለከቱ ፊልሙ ጥሩ እንደሆነ ስለሚያስብ አልጎሪዝሙ ለሌሎች ሰዎች እንዲያዩ ሪኮመንድ ያደርጋል። ሌሎች ሰዎች ሳይሆን ደግሞ ወደ ሌሎች ሰዎች ተመልካቹ ደግሞ በበዛና ኮሜንት እና ላይክ በበዛ ቁጥር ደግሞ ለሌሎች ሰዎች ሪኮመንድ ያደርጋል ማለት ነው። ስለዚህ ዋናው ማወቅ ያለባችሁ ይሄንን ነው፣ አቨሬጅ ዱሬሽን ታይም። ቁልፍ ሚስጥር ካልተረዳችሁና በጣም ቀላል የሆኑ ብዙ ያልተደበቁ ግን በጣም ቀላል የሆኑ ኪዎቹን ካልተረዳችሁ የፈለገ ታዋቂ ፖፑላር ብትሆኑ ግን ዩቲዩብ ላይ ሞር ያንን ያህል እንደ ታዋቂነታችሁ ያህል ቪዋችሁን ልታስቀጥሉ አትችሉም። ይሄንን ደግሞ ብዙዎቹ ታዋቂ የሆኑ ከዛ ወደ ዩቲዩብ የመጡ ያንዳንዶቹን የዩቲዩብ ቻናል ተመልሳችሁ ብታዩት የሞተበትና ቪው የወረደበትን አጋጣሚ ስትመለከቱ ትላላችሁ። ለመጀመሪያዎቹ ሰሞን ቪዲዮዎቻችሁ አብዝታችሁ መጨነቅ አለባችሁ። የመጀመሪያ ሰሞን የምትሰሯቸው ቪዲዮዎች ማለት ለእናንተ ሰብስክራይበሮችን
የሚያመጡ ናቸው። ስለዚህ አስቀድማችሁ መጠንቀቅ ያለባችሁ መጀመሪያ ሰሞን ስለምትሰሯቸው ቪዲዮዎች ነው። ዩቲዩብ ላይ ሁለት አይነት ቪዲዮዎች ብንሰራ ወዲያው በፍጥነት ብዙ ሰብስክራይበር ልናገኝ እንችላለን። እነዚህም በጣም ጠቃሚ ወይ ደግሞ በጣም አዝናኝ ቪዲዮዎችን በጣም ጠቃሚ የሆኑ ቪዲዮዎችን በሰራን ቁጥር ሰዎች እኛን ለመከተል ወይም እኛን ፎሎ ለማድረግ በጣም ይነሳሳሉ። ስለዚህ ሰብስክራይብ በቀላሉ ማግኘት እንችላለን። በጣም ጠቃሚ ከሆነ በጣም የሚያግዝ ሰዎችን የሚረዳ በጣም በጥሩ አቀራረብ የቀረበ ቪዲዮ ከሆነ ስፔሻሊ በጣም የሚጠቅም አይነት ከሆነ የመጀመሪያው በጣም የሚጠቅም አይነት ሰዎች ከሆነ በሚቀጥለውም የሚጠቅመኝን ነገር ይዞልኝ ይመጣል ብለው ስለሚያስቡ ሰዎች ሰብስክራይብ ያደርጋሉ። ስለዚህ ሰብስክራይበር የምታገኙት የመጀመሪያው ጠቃሚ ቪዲዮዎችን በመስራት ሰብስክራይበር ቶሎ ማግኘት ይቻላል። ወይ ደግሞ በጣም አዝናኝ ቪዲዮ ሰዎች ለመዝናናት ለመማር ለተለያየ ጉዳይ ነው ወደ ዩቲዩብ የሚገቡትና ለመዝናናት ሲገቡ እንግዲህ የሚያዝናናቸውን ለየት ያለ ዩኒክ የሆነ በጣም የሚያስደስት ነገር ከተመለከቱ በሚቀጥለውም እንግዲህ የሆነ ስራ ምናምን አዛሶን መጥቼ ፈታ ዘና ልል እችላለሁ። ስለዚህ ይሄ ዩቲዩብ ቻናል ይጠቅመኛል ብለው ሰብስክራይብ አድርገው የደወል ምልክቱን ተጭነው ያንበሸብሿቸዋል። ስለዚህ አዝናኝ ቪዲዮ መስራትም በጣም ጥሩ ነገር ነው። በመጀመሪያ የተመለከትነው እነዚህን አይነት ቪዲዮዎች መጀመሪያ ሰሞኑን የምንሰራቸው ቪዲዮዎች ከተጠነቀቅን እነዚህን ቪዲዮዎች ደግሞ ማቅረብ ላይ ነው። ማቅረብ ላይ ስንሄድ ደግሞ እንዴት አድርገን እናቅርባቸው ከርዕስ አመራረጥ ጀምሮ በጣም አቀራረብ ላይ በጣም ጥንቃቄ ማድረግ ያስፈልጋል። ለምሳሌ የመጀመሪያው ርዕስ አመራረጥ የብዙዎች ፈተና ነው። እኔ ግን ዛሬ 3 አይነት ትሪኮችን አሳያችኋለሁ። እንዴት ርዕስ ማውጣት እንዴት ርዕስ መምረጥ እንደምትችሉ ለዩቲዩብ ቪዲዮ ለሰራችሁት ቪዲዮ ማለት ነው። እኔ በግሌ የምጠቀምበት ብዙዎቹም የሚጠቀሙበት ዓለም ትልልቅ ቻናሎችን ብትመለከቱ የሚጠቀሙበትን ትሪክ ነው የምነግራችሁ ማለት ነው። 3 አይነት ትሪኮችን አሳያችኋለሁ። ሌሎቹን ደግሞ እናንተው ራሳችሁ የፈለፈላችሁ ማግኘት ትችላላችሁ። የመጀመሪያው ርዕስ አመራረጥ እንግዲህ ርዕስ ወሳኝ ነው። ሰብስክራይበሮቻችሁን ቶሎ አምጥቶ ቶሎ ቪዋችሁንም ቶሎ ለማምጣት ይረዳል። ሰብስክራይበር ብቻ ሳይሆን ቪው ለማምጣት በጣም ይረዳል ለቪዲዮአችሁ የምትሰጡት ርዕስ ማለት ነው። ስለዚህ ለቪዲዮአችሁ የምትሰጡት ርዕስን በተለያየ መልኩ ይቃኛሉ። ለምሳሌ ያቀረባችሁት ቪዲዮ ጥሩ ስለ ቢዝነስ የሚያብራራ ከሆነ ለምሳሌ የቢዝነስ ሰዎች አሉ በጣም ጎበዝ የሆኑ ቢዝነስ ላይ ሰክሰስ ያደረጉ ያንን ዕውቀታቸውን መተው ዩቲዩብ ላይ ስለ ቢዝነስ አስተምረው ጥሩ ትምህርት ሰጥተው በዛ ቪውም ሰብስክራይበርም አግኝተው ታዋቂና ሀብታም መሆን የሚችሉበት መንገድ አለ። ስለዚህ እንዴት ሲመጡ ዩቲዩብ ላይ እንዴት ርዕስ ይሰጡታል? አሁን ይሄ ነው በጣም አንዳንዴ በጣም የሚገራርም ቪዲዮ መለከትና ርዕሱ ግን ዝም ብሎ ነገር ነው። በቃ ሰዎች የማይመለከቱት ለዛ ነው። በጣም የሚገርም በቃ 100,000 መታየት ያለበት ቪዲዮ 1,000 እና 2,000 ታይቶ ይቆማል በርዕሱ ምክንያት። ርዕስ በጣም ሳቢ ነው። ልክ አንዲት ሴት ሳሏት በጣም ቆንጆ ሆና ተቀባብታ ምናምን ስትሄድ ሰዎች አይናቸውን የሚጥሉባት በጣም ቆንጆ ተቀባብታ ስለምትሄድ ምናምን ብዙ ወንዶች አይናቸውን ይጥሉባታል። ልክ እንደዛ ማለት ነው። ርዕስ አይን እንዲጣልበት አድርጎ ማሰብ መስራት ይጠይቃል ርዕስ። ስለዚህ በ3 መንገድ ርዕሶችን ልንቃኝ እንችላለን። ስለዚህ አሁን ይሄ ስለ ቢዝነስ ያስተማረ ሰውዬ ምሳሌ ያልኳችሁ እንዴት ርዕስ ይስጥ ካላችሁኝ ስለ ቢዝነስ በዚህ ቪዲዮ ተማሩ ብሎ ርዕስ ከሚሰጥ ኢንስቴድ ኦፍ ይሄ ምን ማድረግ ይችላል? ዋርኒንግ ታይትሎችን መጠቀም ይችላል። ዋርኒንግ ታይትል የሚባሉት ምንድነው? የሚያስጠነቅቁ መልእክቶች። ለምሳሌ ይሄንን ቪዲዮ ሳይመለከቱ ቢዝነስ እንዳይጀምሩ ማለት ይችላል። እነዚህ አሁን አስጠንቃቂ የሆኑ ርዕሶች ናቸው። ይህንን ቪዲዮ ሳትመለከቱ ቢዝነስ እንዳትጀምሩ የሚል ርዕስ ሊሰጠው ይችላል። ልክ ያ ሰው ይላል ይሄንን ሳልመለከት እንዴት ቢዝነስ? ከዛ በኋላ ጥያቄ ሲፈጠርበት ሰው ክሊክ አድርጎ ይገባል። ክሊክ አድርጎ ሲገባ መዋሸት የለባችሁ። መጀመሪያ ያላችሁትን እዛ ውስጥ ማግኘት አለበት ሰውየው። ስለ ቢዝነስ ሲገባ ቢዝነስ ሊጀምር ሰውዬ ከሆነ ለቢዝነስ ለመጀመር በጣም ሄልፕ የሚያደርገው ለምሳሌ እኔ እዚህ ዩቲዩብ ቻናሌ ላይ ተጠቅሜያለሁ። ይሄን ቪዲዮ ሳትመለከቱ ዩቲዩብ እንዳትጀምሩ የሚል ርዕስ ተጠቅሜያለሁ። ከዚህ በፊት በነበረኝ ስለ ዩቲዩብ በሰራሁት ቪዲዮ ሰው ሲገባ ስለ ዩቲዩብ ጠቃሚ አንድ ሰው በመጀመሪያ መጠቀም ያሉበትን ነገሮች በዝርዝር ነው ያስቀመጥኩት ስለ ዩቲዩብ። ስለዚህ ከሚያስጠነቅቁ መልእክቶች ርዕስ ማውጣት ይቻላል። ማሰብ ብቻ ነው የሚጠይቀው። ሌላኛው ሃውቱ የሚሉ ርዕሶችን መጠቀም። እንዴት የሆነ ነገር እንዴት ማድረግ ይችላለሁ? ሃውቱ ይሄንን እነዚህ በጣም ዩቲዩብ ላይ በጣም ሰዎች በብዛት ዩቲዩብ ላይ ገብተው ሰርች ከሚያደርጓቸው ቃላቶች መካከል አንዱ ይሄ ነው። ዓለማችን ላይ ፖፑላር የሆነ ቃል ነው። ሃውቱ ብሎ ነው ሰዎች የሚፈልጉት ዩቲዩብ ገብተው። በጣም ከባድ ኪወርድ ነውና ሃውቱ የሚል ርዕስ ስትሰጡ በጣም ተመልካች የማግኘት እድል አላችሁ። ለምሳሌ በጣም አስቸጋሪ የሆኑ ኮምፕሊኬትድ የሆኑ ነገሮችን እናንተ ከፈታችሁት እናንተ ካረጋችሁት እንዴት የሚሉ ርዕሶችን መስጠት። ለምሳሌ
እንዴት ስልክ ላይ እንደዚህ ማድረግ ይቻላል የሚሉ ርዕሶች በጣም አሪፍ ናቸው። የቤትን ወለል እንዴት ማጽዳት ይቻላል፣ የሆነ ነገር ሳንጠቀም እንዴት እንደዚህ ማድረግ ይቻላል። ስለዚህ ሀውቱ ወይም እንዴት የሆነ ነገር አደርጋለሁ የሚሉ ርዕሶች በጣም ፖፑላር ናቸው። ይሄኛውም ተጠቀሙት እንደ ርዕስ ማለት ነው። ይሄንንም ብትጠቀሙት በጣም አሪፍ ነው። ሌላኛው ደግሞ ሴክሬት የሚል ቃል ሚስጥር የሚል ቃል በጣም ተመራጭና ተወዳጅ ነው ሞር ቪዎችን ለመሳብ ወደ እናንተ። ለምሳሌ ሴክሬት ኦፍ እንደዚህ የእንትን ሚስጥሮች የማለት ለምሳሌ ያልተፈታው የቤርሙዳ ሚስጥር ብትሉ ብዙ ሰዎች ስለዛ ለማወቅ ይሳባሉ ይወዳሉ። ስለዚህ ያልተፈቱ የእንትን ሚስጥሮች፣ ስለ ውበታችን ያላወቅናቸው 6 ሚስጥሮች ምናምን። ሚስጥር የሚለው ቃል ወይም ሴክሬት የሚለው ቃል ዩቲዩብ ላይ በጣም ከሚፈለጉና በጣም ብዙ ሰዎችም ከሚመለከቷቸው ብዙ ሰዎች ከሚከፍቷቸው ቪዲዮዎች መካከል አንዱ ሴክሬት የሚል ወይ ደግሞ ሚስጥር የሚለው ነገር ወሳኝ ቃል ነው። ስለዚህ ይሄንንም ብትጠቀሙት በግሌ ሪኮመንድ አደርጋለሁ። በእነዚህ ሶስቱ በሚያስጠነቅቁ እንዴት በሚሉ ከዛ በኋላ ደግሞ ሚስጥር በሚሉ ቃላት ርዕስ ማውጣት ትችላላችሁ። ከዚህም በዘለለ በጣም አሪፍ ርዕሶችን ማውጣት ትችላላችሁ፣ ብዙ ርዕሶች ማሰብ ስለሚጠይቁ ማለት ነው። ሌላኛው እንግዲህ የቪዲዮችን አሰራር ነው። ቪዲዮችን አሰራር ማወቅ ለምሳሌ ጥሩ ቪዲዮ መስራት መቻል አለብን። በተለይ የመጀመሪያ ሰሞን ሰብስክራይበር እንድናገኝና ሞር ቪው እንድናገኝ ለምሳሌ ዩቲዩባችን ላይ ሰዎች ገብተው ቪዲዮችንን እየተመለከቱ እንዲቆዩልን ካስፈለገ ከኛ ጋር እንዲቆዩ ከኛ ጋር በጣም እንዲዝናኑ ከኛ ጋር እንዲማሩ ከፈለግን ቆንጆ የሆነ አውድ ለመፍጠርና ሰዎችን እያዝናኑ እያስተማሩ ለማቆየት ሞር ተመራጭ መንገድ ነው። ስለዚህ እንዴት ቪዲዮ እንደምንሰራ ማወቅ አለብን። ከራሳችን ከአቀራረባችን ከተለያየ ነገር አንግል ይሄንን ነገር ማወቅ አለብን። ከምንለብሳቸው ነገሮች ሊሆን ይችላል ምናምን እንደዚህ የምንለብሰው ነገር ሰዎች የሚያዩት ባክግራውንዳችን፣ የምንቀመጥበት ቦታ፣ የምናወራው ነገር፣ የምንሰራው ቪዲዮ እነዚህ ቪዲዮችንን አጠቃላይ መገምገምና ማየት አለብን። የመጀመሪያዎቹ ቪዲዮዎች የኛን የወደፊት የሚገልጹ ስለሚሆኑ ማለት ነው። ስለዚህ ሰዎች ሰብስክራይብ እንዲያደርጉን የቪዲዮ አሰራራችንን፣ ኢፌክት አጠቃቀማችንን፣ ቪዲዮችንን ጥሩ በሆነ መልኩ ብንሰራው በአንድ ጊዜ ዩቲዩብ ቻናላችን ሹት የማድረግ አቅም አለው። ሌላኛው ደግሞ ተምኔል አሰራር ማወቅ ነው። ይሄ ምንም የማያሻማ ነው። ከላይ የሚታየው ምስል ሰዎች የእናንተን ቪዲዮ እንዲያዩ ያለምንም ጥያቄ እንደውም ወደ 60-70% በጣም ቪወራዎቻችሁን የሚሰበስብላችሁ ያ ከፊት ለፊት የምታሳዩት ስዕል ወይም ተምኔል ፒክቸር ነው ማለት ነው። ስለዚህ ይሄንን ነገር ጊዜ ወስዳችሁ ማየት፣ ጊዜ ወስዳችሁ መጨነቅና በሚቀጥለው በኔክስት ቪዲዮ እንዴት ተምኔል መስራት እንችላለን የሚል ሳቢ የሆኑ ተምኔሎች እንዴት ማዘጋጀት ይቻላል በሚል አንድ ቪዲዮ አዘጋጃለሁ። በጣም ተወዱታላችሁ እሱን ቪዲዮ ብዬ አስባለሁ። ምክንያቱም ተምኔል ራሱ የሆነ ትሪኮች አሉት እንዴት አድርገን ቪወር መሰብሰብ እንችላለን ሳንዋሽ ማለት ነው። አሁን ብዙ ሰዎች አንዳንድ ጊዜ ምንድነው ቪወር ለመሰብሰብ ይሉና የሆነ ከላይ የሌለ ነገር ከውስጥ ደግሞ የሌለ ነገር ፍጹም የማይገናኝ ቪዲዮ እና ተምኔሉ ርዕሱ የማይገናኝ ቪዲዮ ይሰጣሉ። ያ ደግሞ የባሰ ተመልካች ያሸሻል። ገብቶ አይቶ ዋት ምን አይነት ቻናል ነው ብሎ ተመልሶ አይመጣም። አንዴ እናገኝ ይሆናል፣ ተመልሶ ግን አይመጣም። ዋናው ማወቅ ያለባችሁ አንዴ ማግኘት ሳይሆን አንድ የምታገኙትም የሚቆይ ኦዲየንስ ማግኘት ነው። አብሯችሁ የሚቆይ አብሯችሁ የሚዝናና አብሯችሁ የሚማር አብሯችሁ የሚቆይ ከናንተ ጋር የሚሆን ቪወር ማግኘት ላይ መልፋት አለባችሁ። ስለዚህ ይሄ ወሳኝና ወሳኝ ነው። ከላይ የምታሳዩት ፒክቸር ምናልባት ተደጋጋሚ ሰዎችም ሲሉ ሰምታችሁ ከሆነ ይሄ የግድ የማያሻማ ነገር ነው። ሌላኛውና ወሳኙ ነገር ከኦዲየንሶቻችሁ ጋር ያላችሁ ቀረቤታ ነው። 5 ኦዲየንስ ሲሆን ከ5 ኦዲየንሶቻችሁ ጋር ጥሩ የሆነ ኮሚኒኬሽን ኮመንት በሚያደርጉ ጊዜ ገብቶ የሀርት ምልክት መስጠት፣ ሪፕላይ መስጠት፣ ለሚጠይቁት ጥያቄ በዚህ ቀጥሎ አቀርበዋለሁ። ኮሚኒቲ ላይ አክቲቭ መሆን፣ ኮሚኒቲ ላይ የሆነ ነገር ፖስት ማድረግ፣ በሚቀጥለው ቪዲዮ ይሄንን አቀርባለሁ፣ ምን ልስራላችሁ፣ ምን ላቀርብላችሁ፣ ሞር ኦፍ ከነሱ ጋር እንትን ማድረግ፣ ከነሱ ኮኔክት ማድረግ ማለት ነው። ስለዚህ ይሄ በጣም ጥንቃቄ ማድረግ የሚፈልግ ነገር ነው። ኦዲየንሶቻችሁን ማክበር መቻል አለባችሁ። ከነሱ ለምሳሌ መጥፎ ኮመንት የሚሰጡ ሰዎች ብትፈልጉ ዩዘሩን ሃይድ ማድረግ ትችላላችሁ ከቻናላችሁ። ቻናሉን እንዲከታተል ኮመንት ግን እንዳይሰጥ ማድረግ ትችላላችሁ ለዘለቄታው ማለት ነው። እኔ አሁን የምጠቀመው እንደዛ ስለሆነ ነው። በጣም የሚያስተምሩኝ ኮመንቶችን እቀበላለሁ። ይሄ ቢስተካከል ብዙ ሰዎች አስተያየት ይሰጣሉ። ሁሉ ጊዜ አትገድቡትም ማለት ይሄንን አለባበሳችሁን ይተቻችኋል፣ የሆነ ነገራችሁን ይተቻችኋል። እናንተ ፐርፌክት ሆነን ብትሉ እንኳን ኮመንት ከሚሰጡ ሰዎች ጋር ጤነኛ የሆነ ኮመንት የሚሰጡ አመሰግናለሁ፣ እንድታሻሽሉ የሚነግሯችሁ ቴንክ ዩ በጣም አመሰግናለሁ ማለት። ሌላኛው ቪዲዮአችሁ መግቢያ ላይ ሰብስክራይብ አድርጉኝ ብሎ መጠየቅ ያለ ማሰልቸት። ለምሳሌ በጣም በውስን 5 ሰከንድ 6 ሰከንድ በመትሆን ለምሳሌ አንዳንድ ሰው በጣም ያንዛዛዋል ሰብስክራይበር ጥየቃውን ከሆነ
ሰላም ጤና ይስጥልኝ ብለን ከገባን በኋላ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየዕለቱ አንዳንድ ቪዲዮዎች ታገኛላችሁ። ጠቃሚ ቪዲዮዎችን ከኔ ታገኛላችሁ። ይመቻችሁ። አክለቀ በአንድ ግድል በቃ እዚች ጋር ነው መግደል እንጂ ይሄ ዝም ብሎ ሰብስክራይበር አድርጉኝ ብሎ መጠየቅ በጣም ቪዲዮአችንን አሰልቺ እንዲሆንና ሰዎች አሰልቺ እንዲሆን ያደርጋል። ሌላኛው እንግዲህ ብዙ ሰዎች የሚመክሩት በየኮመንቱ ላይ በየታዋቂ ሰዎች ኮመንት ላይ የገቡ ኮመንት ማድረግና ሰብስክራይብ አድርጉኝ ማለት ነው። ያ ግን ተመራጭ እና ሰብስክራይበሮችን ለማግኘት የሚመረጥ መንገድ አይደለም። ስለዚህ ብዙዎቻችሁ ኮመንት ላይ ሊንካችሁንም እያስቀመጣችሁ አንዳንድ ጊዜ እንደው በማሪ አንዳንዱማ ሚስቴር ጉዝናት ሰብስክራይበር አማርኛ አለችኝ ባካችሁ ሰብስክራይብ አድርጉኝ፣ ዛሬ ሰብስክራይብ ካላደረጋችሁኝ በቃ ህይወቴ እንትን ሊል ነው የሚሉ ሰዎች አሉና ይሄ ፈጽሞ አይመከርም። በጣም ሰዎች ሰብስክራይብ ማያደርጉንም በዛ ምክንያት ነው፣ የተሻለ ነገር አያገኙም። ስለዚህ እንደዚህ አይነት ነገሮችን አለመጠቀም፣ ኮሜንት ላይ በተቻለ ሁኔታ ኮሜንት ላይ አለመጠቀም፣ በፍጹም አለመጠቀም። ሌላኛው ምናልባት ዩቲዩብ ላይ እነዚህ ተደማጭነት ያላቸው ሰዎች ቢያስተዋውቁላችሁ በጣም መልካም ነው። የመጀመሪያዎቹን ሰብስክራይበሮች ለማግኘት ይጠቅማቸዋል። ከዛ በኋላ ያው ኦዲየንሶቹን ይዛችሁ መዝለቅ የእናንተ ፋንታ ነው ማለት ነው። ስለዚህ ይሄ በጣም ተመራጩ መንገድ ሰዎች እንዲያስተዋውቁላችሁ መጠየቅ ነው። ሌላኛው የመጀመሪያውን ሰብስክራይበር እንዴት አገኛለሁ የሚለው ጉዳይ ነው። የመጀመሪያዎቹ ሰብስክራይበሮች መጀመሪያ ሶሻል ሚዲያ ላይ አክቲቭ መሆን አለባችሁ። ይሄ የምመክረው ነገር ነው። ሁሉ ጊዜ ሶሻል ሚዲያ ላይ እንደ ቲክታክ፣ ፌስቡክ፣ ኢንስታግራም ከዩቲዩብ ውጭ ያሉትን ሶሻል ሚዲያዎች በሙሉ መጠቀም አለባችሁ። በሙሉ ስትጠቀሙ ምንድነው ብዙ ወዳጆች እዛ ላይ ሲኖራችሁ በቀላሉ ከዛ ወደዚህ ለማምጣት ይረዳችኋል። ስለዚህ ሌላ ቦታ ወዳጆች ሲኖራችሁ ስለዚህ ልክ እንደከፈታችሁ ለቅርብ ሰዎች በኢንቦክስ መላክ፣ ፖስት ማድረግ፣ ሰብስክራይብ አድርጉኝ ይሄንን ሰራለው። ይሄን በመጀመሪያ ቢቻል ባዶ አድርጋችሁ ሰብስክራይበር አትጠይቁ። አንድ 10 ቪዲዮዎች ስሩ። አንድ 10-15 ቪዲዮዎች ከሰራችሁ በኋላ ሰብስክራይበር ጠይቁ። ይሄ በጣም ከዛ በኋላ ሰብስክራይብ ያደርጓችኋል ሰዎች እያዩ ማለት ነው። ሌላኛው ደግሞ ቪዲዮ በምን ያህል ጊዜ ልስራ የሚለው ጥያቄ ነው። በምን ያህል ጊዜ ልስራ፣ ይሄ በጣም ወሳኙ ነጥብ ነው። ዩቲዩብ ሞር በሰራን ቁጥር እኛን ሪኮመንድ ለማድረግ እንትን ያል። ስለዚህ ማወቅ ያለብን በሳምንት አንዴ በወር አንዴ መልቀቅ አይደለም። በወር አንዴ ብትለቅ ዋጋ የለውም። ወይም ደግሞ ሰዎች ዩቲዩብ ቻናልን ቶሎ እንዲያስታውሱት ካስፈለገ በየጊዜው መልቀቅ ያስፈልጋል። በየጊዜው ማለት ከቻልን በቀን ሁለቴ ብንለቅ፣ በቀን ሁለቴ መልቀቅ ቻናሉን ያሳድገዋል እንጂ አይገድለውም። በቀን አንዴ ግን በጣም ይመከራል። በቀን አንዴ ብዙም ሳይሰለችም በቀን አንድ ጊዜ በየቀኑ አንዳንድ ቪዲዮ መልቀቅ በጣም አሪፍ ነው። ስትሬት ታይም በአጭር ጊዜ ቶሎ እንዲወጣ ያደርገዋል ቻናሉን። ሌላኛው ካልተቻለ በሁለት ቀን አንድ ቀን በሳምንት ለምትሰሩ በሳምንት 3-4 ቀን ብትለቁ መልካም ነው። ብዙ መልቀቁ ያሰለቻል የሚባለው ተደጋጋሚ ነገር ከለቀቃችሁ አንድ አይነት የሚሰለች ነገር ከተለቀቀ ያሰለቻል። ነገር ግን አዳዲስ ነገር ከሆነ አይሰለችም። በፍቅር ትታያላችሁ፣ ትደመጣላችሁ፣ ትመለከታላችሁ። ሌላው ደግሞ ታግ ወርዶችን መጠቀም ነው። ታግ ወርዶች ስንል ሰዎች ዩቲዩብ ላይ ገብተው ሰርች ሊያደርጓቸው ሊፈልጓቸው የሚችሉ ቃላቶችን ታግ በማድረግ በርካታ ቃላቶችን መጠቀም በጣም ጥሩ ነው እና ታግ አድርገን የምንጠቀማቸው ነገሮች በጣም ወሳኝ ነገሮች ናቸው። እንደመጀመሪያ ኮፒራይት እንዴት ሊሆንብን ይችላል? አንድ ቪዲዮ የሌላ ሰዎችንስ ቪዲዮ ራሳችን ላይ እንዴት መጠቀም እንችላለን? ፌር ዩዝ በሚባለው ህግ። ስለዚህ በአጠቃላይ ይህንን መሰረት ያደረገ ፕሮግራም አዘጋጅቻለሁ። ይህንን ሙሉ በሙሉ ይህንን ፕሮግራም ያሰናዳሁት ደግሞ የዩቲዩብ ኮሚኒቲ ጋይድላይንን በተከተለ መልኩ ብቻ ነው። የዩቲዩበሮች ዩቲዩብ ላይ የምትሰሩ ወይ ልትሰሩ የምታስቡ በሙሉ ስትመጡ ከሰዎች ቪዲዮ ለመውሰድ ሳይሆን በቅድሚያነት ምንም ቪዲዮ ላለመውሰድ 100% በራሳችሁ ለመስራት አስባችሁና አቅዳችሁ መምጣት አለባችሁ። ነገር ግን መቼም ሁሉንም ፉቴጅ ከራሳችሁ ትጠቀማላችሁ ማለት አይደለም። ስለዚህ አንዳንድ ጊዜ ወጣ ያሉ ፉቴጆች የምንፈልግበት ጊዜ ይኖራል። ወጣ ያለ የሆነ ቪዲዮዎች ግብአት የሚያስፈልጉን ጊዜ ሊኖር ይችላል፣ አስገዳጅ በሆነ ጊዜ። በዚህ ጊዜ ደግሞ ለኮፒራይት ጣጣ ልንዳረግና ቻናላችንም ቪዲዮአችንም አደጋ ላይ ሊወድቅ የሚችልበት ጉዳይ ሊመጣ ይችላል። ኮፒራይት ማለት የሌላ ሰዎች መብት፣ የሌላ ሰዎች ቪዲዮ ራሳችሁ ላይ ስትጠቀሙ እንግዲህ ይሄ ነው ኮፒራይት ማለት። ስለዚህ ይሄ ህግ እንግዲህ በጣም በርካቶችን ያነጋገረ በጣም ለዩቲዩበሮች በተለይ በጣም ፈታኝ የሆነ ህግ ነው። ስለዚህ የኮፒራይት ነገር ከፍተኛ ጣጣ በማምጣቱና በጣም በርካታ ምክንያቱም ለምሳሌ ዜና በሚሰራበት ጊዜ እንደተመለከታችሁት ዜና የሆነ ነገር ሰርታችሁ እያንዳንዱ ዜና ሄዳችሁ መቅረጽ ላይ ተጠብቅባችሁ ይችላል። ስለዚህ ፉቴጆች የግድ መውሰድ ያለባቸው አጋጣሚ ሊኖር ይችላል። ስለሆነ ነገር እያወራችሁ ገላጭ ምስል ለመጠቀም የሌላ ሰውን ቪዲዮ ልትጠቀሙ ትችላላችሁ። ስለዚህ ይሄ እንዴት ነው ህጋዊ ሊሆን የሚችለው የሚለውን ለማስቀረት ዩቲዩብ በጣም ከፍተኛ የሆነ ነገሮችን አልፏል። በዚህ ውስጥ እንግዲህ ፌር ዩዝ የሚባል ህግ አምጥቷል ማለት ነው።
ነው። በዓለም ላይ የኮፒራይት ህጎች እንደየሀገሩ የተለያዩ ቢሆኑም በዩቲዩብ ግን የኮፒራይት ህግ አንድና አንድ ነው። ያንንም በኮሚኒቲ ጋይድላይኑ ላይ ዩቲዩብ አስፍሮታል ማለት ነው። ስለዚህ ማንም ሰው የሌላን ሰው የፈጠራ ስራ በዩቲዩብ ላይ አስገብቶ መጠቀም አይችልም። ነገር ግን ይሄንን እንዲችል የሚያደርገውና ይሄንን የሚፈቅድላችሁ ደግሞ ፌር ዩዝ የሚባል ህግ ዩቲዩብ ላይ አለ። ይሄንን ፌር ዩዝ የሚባል ህግ ነው ዛሬ የምንመለከተው። ፌር ዩዝን ለመጠቀም ስናስብና ስንነሳ በመጀመሪያ እነዚህን 4 ነገሮች ማክበርና ማወቅ የግድ ያስፈልጋል። እነዚህ 4 ነገሮች ምንድናቸው ስንል የመጀመሪያው የአጠቃቀም ዓላማና ባህሪ ማወቅ። አንድ ሰው ስለሆነ ነገር የሰራውን ቪዲዮ ወስደን መጠቀም ከፈለግን እኛ በተወሰነ መንገድ ሀሳቡን መቀየር አለብን። እሱ እንዳቀረበው 100% እኛ ወስደን መጠቀም በፍጹም አይቻልም። ማለትም ለምሳሌ እንዴት ልንገራችሁ? አንድ የሆነ ስለሆነ አካባቢ የተሰራ ቪዲዮ ወስደን ያንን መልሰን እኛም ያንን አካባቢ ስለማስጎብኘት እዛው ቪዲዮ ላይ ካወራ ይሄ ኮፒራይት ነው፣ ተመሳሳይ ነገር ነው። ስለዚህ በፍጹም አይቻልም። ስለዚህ አይዲያውን በተወሰነ መልኩ መቀየር። እኛ ስለሌላ ነገር እያወራን አጋጣሚያችን ከተማ መጥቀስ ሲኖርብን ለምሳሌ ከዛች ቪዲዮ ቦጭቀን የተወሰነች ብንወስድ በኮፒራይት ህግ ወይም ደግሞ በፌር ዩዝ ህግ የተፈቀደ ነው በዩቲዩብ ማለት ነው፣ ዓላማውና ይዘቱ ከተቀየረ። ስለዚህ አጠቃቀም ባህሪው ይህንን ይመስላል። ይሄን ማወቅ የግድ ነው። እንደ ሙሉውን ወስደን መጠቀም አንችልም፣ ወይም ደግሞ እዛ ጋር የተንጸባረቀውን ሐሳብ ለማንጸባረቅ መውሰድ የለብንም። እኛ በራሳችን መንገድ ቀይረን ወስደን መጠቀም እንችላለን ማለት ነው። ሁለተኛውና በፌር ዩዝ ህግ ልናውቀው የሚገባው ደግሞ እየወሰድን ያለውን ቪዲዮ ማወቅ፣ በትክክል ማወቅ የማን ነው የሚለውን። ለምሳሌ ያክል የተለያዩ ሰዎች ግብአት ቪዲዮ ሰርተው ቪዲዮዎችን ይሰራሉ። ይሄንን እነዚህን ግብአት ሆነው የተሰሩ ቪዲዮዎችን እኛ ስንወስድ እነሱም የወሰዱት አለመሆኑን ማረጋገጥ የግድ ይለናል። ለምሳሌ ከአንድ ሰው የተወሰደ ቪዲዮ ከሆነ እየተወሰደ ሲሆን እየተወሰደ ሲመጣ እኛ ልንጠየቅበት እንችላለን። ለምሳሌ ያክል ይሄንን በግልጽ ልንገራችሁ። እኔ ቪዲዮዎች ስፈልግ የተለያዩ ግብአቶችን ስፈልግ ስትሬት ላይ የተቀረጹ ምናምን ስፈልግ የምወስድበት አንድ ድርጅት አለ። ቪዲዮዎችን እያመረተ የሚሸጥ በተመጣጣኝ ዋጋ የሚሸጥ ድርጅት አለ። ለምሳሌ እንደ ሞሽናሪ ያሉ ብዙ ዩቲዩበሮች ታውቁታላችሁ። እንደ ሞሽናሪ ያለ በአመት ክፍያ ፈጽሜ ከዛ ላይ የምወስዳቸው ቪዲዮዎች አሉ። እነዚህ ቪዲዮዎች እኔ ባለመብት ነኝ እንድጠቀም ህጋዊ መብት ይሰጡኝና ያንን ቪዲዮ በዩቲዩብ ላይ እጠቀማለሁ። እነዚህን ቪዲዮዎች ታዲያ እንደ ሞሽናሪ፣ ስቶሪ ብሎክስ ያሉ ትልልቅ ድርጅቶች ማለት ነው። ስለዚህ እነዚህ ድርጅቶች ላይ መወስደውን ህጋዊ መብቴን ተጠቅሜ የጫንኩት ቪዲዮ ነው። ነገር ግን ቪዲዮ የኔ አይደለም፣ እንድጠቀም ህጋዊ መብት ተሰጥቶኝ ነው ከዛ ድርጅት ስለከፈልኩ ማለት ነው። ስለዚህ ህጋዊ መብት ተሰጥቶኝ የተጠቀምኩትን ቪዲዮ እናንተ ፌር ዩዝ ብላችሁ ከኔ ላይ ብትወስዱ ነገ ያኛው ባለቤት ቢጠይቃችሁ ማለት ነው። ይሄ ሶስተኛ ትስስር ወይም ከየት እንደመጡ ቪዲዮቹን ህጋዊ ምንጭ አለማወቅ በፌር ዩዝ ያስከሳል። ስለዚህ ይሄ የፌር ዩዝ ህግ አይደግፈውም። ስለዚህ በትክክል ማወቅ ያለባችሁ ማረጋገጥ ያለባችሁ የዛ ሰውዬ ነው ወይ የምወስደው ትክክለኛ ቪዲዮ ነው ወይ ብሎ ማረጋገጥ የግድ ያስፈልጋል። እዚህ ጋር ሳልጠቀስ የማላልፈው እንደ ዜና ያሉት እንደ ቲቪ ሾው የተለያዩ ከፈጠራ የተነካኩ ስለሆኑ በተለይ ደግሞ የተለያዩ ግብአቶችን ስለሚጠቀሙ እነዚህ ቲቪ ሾዎችን ከተለያየ ነገር የምንወስድ ሰዎች ጥንቃቄ ማድረግ አለብን። ቲቪ ሾዎችም ራሳቸው ሶርሶችን እየወሰዱ ግብአቶችን ስለሚሰሩ ትክክለኛውን ሶርስ አግኝተን ከዚያ ስለመጠቀማችን ማረጋገጥ የግድ ይለናል ማለት ነው። ሌላኛው ደግሞ ፌር ዩዝ የሚባለው ልናውቅ የሚገባው ሶስተኛው ነጥብ ደግሞ ምንድነው? የወሰድነው ሐሳብ አንኳር ነጥቡን መሆን የለበትም። ለምሳሌ ከሆነ ቪዲዮዎች መካከል አንኳር ነጥቡን ዋናውን ያ ቪዲዮ ሊያስተላልፍ የፈለገውን ዋናውን መልእክት ቦጭቀን አውጥተን ከሆነ የምናስተላልፈው ይሄ በፌር ዩዝ ህግ አይፈቀድም፣ ወይም ደግሞ ወንጀል በኮፒራይት ህግ ያስጠይቃል ማለት ነው። ስለዚህ ይሄንንም ማረጋገጥ መቻል አለባችሁ። የሆነን ቪዲዮ ስትወስዱ ይጠቅመኛል፣ ያ ፉቴጅ ይጠቅመኛል፣ ያ ቪዲዮ ይጠቅመኛል ብላችሁ ስትወስዱ ከዚያ ላይ ከወሰዳችሁበት ቪዲዮ ላይ ወሰዳችሁት የዚያን ቪዲዮ ዋና ሐሳብ ወይም ደግሞ አንኳር ነጥብ መሆን የለበትም። ዩቲዩብ ጋይድላይን ላይ በግልጽ ተቀምጧል። ይሄንን ሶስተኛ ነጥብ በትክክል ልታረጋግጡት ይገባል። ይሄኛው በህጋዊ ሂደቱ ከተረጋገጠ ከዩቲዩብ ላይ እናንተንም ሊያስባራችሁ ቻናላችንን ሊያዘጋ አልፎም ተርፎ ቪዲዮአችሁንም ከዩቲዩብ ሊያስወርድ ይችላል ማለት ነው። ስለዚህ የምንወስደው ከሰዎች ላይ ቪዲዮ ቆርጠን ስንወስድ የነሱን ትክክለኛ ሐሳብ እየቆረጠን እንዳልሆነ ማረጋገጥ የግድ ይለናል። ሌላኛው ደግሞ ማወቅ ያለብን ከዚሁ ጋር ተያይዞ ሶስተኛው ላይ የምናውቀው ዋናውን ሐሳብ ብቻ ሳይሆን ቆይታ መጠኑን ማለት ነው። ምን ያህል ነው ቆርጠን እየወሰድን ያለ ነው የሚለውን በጣም ጠንቅቀን ማወቅ ያለብን ጥንቃቄ የሚፈልግ ነገር ነው። አንዳንድ ሰዎች ሙሉ ለሙሉ ቪዲዮን ይወስዱታል፣ ሙሉ ለሙሉ ቪዲዮን ያስቀምጡታል። ያ ግን
አግባብ አይደለም። ልንጠቀም ፌር ዩዝ ማለት ፍትሃዊ የሆነ አጠቃቀም ልንለው እንችላለን በአማርኛ። ፍትሃዊ ስንሆን የአንድን ሰው የፈጠራ ስራ ሙሉ ለሙሉ አይደለም የምንወስደው፣ በመጠኑ ወይም ፍትሃዊ በምንለው መልኩ የተወሰነችውን ሰከንድ ቆርጠን ነው ለኛ ግብአት ለኛ የቪዲዮ ግብአት ማዋል ያለብን ማለት ነው። አስገዳጅ ከሆነ ወይ ደግሞ ሪአክሽን የምንሰራ ከሆነ የተወሰነውን ፓርት ነው ማለት ነው ማቅረብ የምንችለው። ስለዚህ ግን እኛ ግን ሙሉን ተጠቅመነው ምናልባት ኮፒራይት ህግ ቢከሰን ፌር ዩዝ ብለን ካውንተር ኖቲፊኬሽን ላይ መከራከር አንችልም ማለት ነው። ሌላኛውና በትክክል ማረጋገጥ ያለብን ደግሞ የወሰድነው ስራ ያዛ ስራ ላይ ተጽዕኖ የሚያሳድር መሆን የለበትም። አራተኛውና ዋናው ነጥብ ደግሞ ይሄ ነው። ዋናው ነጥብ ምክንያቱም አንዳንድ ሰዎች ብዙ ጊዜ እመለከታለሁ። ለምሳሌ የአንድን የተሰራ የሙዚቃ ስራ በጣም የተለፋበት የሙዚቃ ስራ ይወስዱና ሪአክሽን ቪዲዮ እየሰሩ ያንን ሙዚቃ በጣም ያጥላሉታል፣ ይሰድቡታል፣ በጣም ያንቋሽሹታል። ይሄ ማለት በፌር ዩዝ ህግ አይፈቀድም። ምክንያቱም ቪዲዮውን ወስዳችሁ በዋናው ስራ ላይ ተጽዕኖ እንዲያድር እያደረጋችሁ ነው፣ ወይም ደግሞ የሚያከስር ስራ እየሰራችሁ ነው። ያ ቪዲዮ እንዳይታይ ኦዲየንሶችን ያንን ባጥላላችሁ ቁጥር እናንተን የሚወዳችሁ ሰው ነው። አሁን እዚህ ያንድን ሰው የፈጠራ ስራ ወይም ፊልም አምጥቼ ፊልሙን ስብርብር አድርጌ ብተቸው በዋናው ፊልሙ ዩቲዩብ ላይ ተጭኖ ያ ፊልም እንዳይታይ የእናንተን ሪአክሽን ቪዲዮ ያየ ሰው ያንን ፊልም አያየውም። ወይ ከሌኮ ያስጠላል ብሎ ያንን ፊልም የማያየው ከሆነ በዋናው ስራ ላይ ተጽዕኖ ወይም ኪሳራ የሚያሳድር ስለሆነ ይህንን በፍጹም የፌር ዩዝ ህግ አይታገሱም። ስለዚህ የቪዲዮ ባለቤት እኔን በዚህ ቪዲዮ ላይ የኔን ስራ አጥላልቷል ወይም ደግሞ ኮፒራይት ነው ብሎ ከከሰሳችሁ ካውንተር ኖቲፊኬሽን ላይ ስትከራከሩ ካውንተር ኖቲፊኬሽን ስትልኩ በዚያ በፍጹም ዩቲዩብ አይፈቅድላችሁም ማለት ነው። ምክንያቱም በዋናው ስራ ላይ ተጽዕኖ አሳድራችኋል ወይም ዋናው ስራ እንዳይታይ አድርጋችኋል፣ ኪሳራ አድርሳችኋል። ስለዚህ ይሄ የኮፒራይት ህግ አይፈቅደውም። ኮፒራይት መውሰዳችሁ ሳያንስ እንደገና የዛ ስራ ላይ ደግሞ ተጽዕኖ እንዲያሳድር አድርጋችኋል። ስለዚህ በአራተኛነት አስጠንቅቆ የሚያስቀምጠው የዩቲዩብ ጋይድላይን ይሄንን ነው። በዋናው ስራ ላይ ኪሳራና ተጽዕኖ የሚያሳድር መሆን የለበትም። እነዚህ ሁሉ ከላይ አራቱም የጠቀስኩላችሁ ዋናና ፌር ዩዝን ስታከብሩ ዋናው ልትወስዱ የሚገባችሁ ነጥቦች ናቸው። ሌላኛው እንግዲህ እነዚህን ሁሉ የፌር ዩዝ ህጎችን አክብረን ሳለ ነገር ግን የኮፒራይት ከመጣብን ከዚህ የኮፒራይት ጣጣ ለማምለጥ የምንጠቀመው የካውንተር ኖቲፊኬሽን መላክ ነው። ካውንተር ኖቲፊኬሽን ከመላካችን በፊት ግን ማረጋገጥ ያሉብን ነገሮች አሉ። አንደኛ በትክክል የፌር ዩዝ ህግ ማክበራችንን ማረጋገጥ አለብን። ሌላኛው ነገር ደግሞ ስትራይክ ሲላክብን ወይም ደግሞ የኮፒራይት መልእክት ሲመጣብን ማድረግ ያለብን ባለቤቱን ማናገር። አልገባውም ብለን ካሰብን ዩቲዩብ ራሱ አድራሻውን ስለሚሰጣችሁ ኖቲፊኬሽን ስትራይክ የመጣበትን አድራሻ ስለሚሰጣችሁ በዛ ኢሜል ከቪዲዮ ባለቤት ጋር ማውራት፣ አይ እኔ እንደዚህ ለማለት ፈልጌ ነው አልገባህ እንደሆነ ሀሳቡ ብሎ ማረጋገጥ መቻል አለብን። በአንዴ ግን 3 እና ከዛ በላይ ስትራይኮች ከመጡብን ቻናላችን ስለሚዘጋ በቀጥታ ካውንተር ኖቲፊኬሽን ልኮ ከዩቲዩብ ጋር ራሱ መነጋገር ይቻላል ማለት ነው። ካውንተር ኖቲፊኬሽን ስናስገባ እንግዲህ መገንዘብ ያለብን ነገሮች እኛ ህጉን ማሟላታችንና በትክክል የተወሰነ ሰከንድ ቆርጠን ምናምን በሌላ ስራ ካቀረብ ነውና ይሄንን እርግጠኛ ከሆነ በደንብ ማስረዳት መቻል አለብን። ካውንተር ኖቲፊኬሽን ስንልክ በደንብ በስነ ስርዓት መጻፍ አለበት። ፕሮፌሽናል በሆነ መንገድ ደብዳቤያችሁን መጻፍ አለባችሁ። አልተረዱንም ያልነው እኔ የሰራሁት ይሄን ነው፣ ነገር ግን ይሄ አያደርስም፣ ኪሳራ አያደርስም። ስለዚህ እኔ የተጠቀምኩት የፌር ዩዝን ህግ አክብሬ እንዲህ የሚል አድርጌ ለዚህ ያክል ሰከንድ ነው የተጠቀምኩት ይሄን አድርጌ የሚል በትክክል ፕሮፌሽናል በሆነ መንገድ በስነ ስርዓት ጽፋችሁ ሐሳባችሁን በግልጽ በሚያስረዳ መልኩና በተመጠነ መልኩ ሐሳባችሁን በዝርዝር ጽፋችሁ በካውንተር ኖቲፊኬሽን መላክ ትችላላችሁ ማለት ነው። ከዚያ በኋላ ዩቲዩብ አይቶ የራሱን ፍርድ ይሰጣል ማለት ነው። ነገር ግን የፌር ዩዝ ህግን በትክክል ከተገበራችሁ ማንም ተነስቶ ሊከሳችሁ አይችልም። በካውንተር ኖቲፊኬሽን መነጋገር ትችላላችሁ ማለት ነው። ሌላኛው ደግሞ እንደ ፎልስ ክሌም ይባላል። ለምሳሌ እናንተ ህጋዊ መብት ኖሯችሁ ስለሆነ የሆነ ቪዲዮ እንድትጠቀሙ ህጋዊ መብት ኖሯችሁ ነገር ግን አንዳንድ ጊዜ ክሌም ይደረግባቸዋል፣ ዝም ብሎ ክሌም ይደረግባቸዋል። ይሄንን ደግሞ እንዴት ነው ማጥፋት የሚቻለው ሲል በቀጥታ በመነጋገር ካውንተር ኖቲፊኬሽን ከመላክ ጀምሮ ባለቤቱንም እስከማናገር ልታጠፉ ትችላላችሁ። እንግዲህ ካውንተር ኖቲፊኬሽን ማለት ይሄን በአጠቃላይ ማስረዳት፣ ማብራራት፣ በግልጽ እነዚህን ህጉን አክብረን መስራታችንን መግለጽ፣ ከዛ በኋላ ቪዲዮአችንን ማስለቀቅ ማለት ነው። እነዚህ ህጎች እንግዲህ ባከበረ መልኩ በአጠቃላይ የኮፒራይት ስንል የሰዎችን ስራ ወስደን መጠቀም ነው። ፌር ዩዝ ስንል ደግሞ የሰዎችን በዘረዘርነው መስፈርት መጠቀም ማለት ነው። በአጠቃላይ ሲመጣብን ደግሞ ካውንተር ኖቲፊኬሽን የሚል በመጠቀም በመነጋገር ከባለቤቱ ጋር ተነጋግረን ወይ ደግሞ ከባለቤቱ በላይ ከሆነና ባለቤቱ ደግሞ የተለያየ ነገር የሚያደርግ ከሆነ ከራሱ ከዩቲዩብ በቀጥታ መነጋገርና ቪዲዮአችንን ነፃ ማውጣት እንችላለን ማለት ነው።
በዩቲዩብ ስንት ብር ማግኘት ይቻላል የሚለውንና እንዲሁም ዩቲዩብ ላይ የምታገኙትን ገቢ ስለሚወስነው ስለ RPM ምንነትና እንዴት እንደሚሰራ እናወራለን። ከዚህም ባሻገር በጣም ለብዙዎቻችሁ ጠቃሚ በሆነ መልኩ ዩቲዩብ ላይ ከፍተኛ ገቢ ሊያስገቡ የሚችሉ የቪዲዮ አይዲያዎችን እናያለን። ከ20 በላይ የቪዲዮ አይዲያዎች በተለይ ብዙ ሰዎች እኔን የሚጠይቁኝ ፐርሰናሊ ኢንቦክስ ያደርጉልኛል። ቢሮዬን ሲመጡ የሚጠይቁኝ ጥያቄ ምንድነው ዩቲዩብ መስራት እንፈልጋለን ግን ምን አይነት አይዲያ ብሰራ እኔ አይዲያ ይመጣልኝ የሚላሉ። ስለዚህ ዛሬ የምናያቸው ከ20 በላይ የሆኑ አይዲያዎች በገቢም ደረጃ እንዲሁም ደግሞ በአይዲያም ደረጃ በጣም ከፍ ያሉና ቆንጆ የቪዲዮ አይዲያዎችን እናወራለን። ስለ እናንተ ጋር ሄዶ ምናልባት ሰክሰስፉል ልትሆኑበት የምትችሉበት አንዱ የእናንተ የቪዲዮ ዘውግ ሊሆን ይችላል። ከዚህ ቀደም ስለ ዩቲዩብ፣ ስለ ኮፒራይት፣ ስለተለያየ ጉዳይ ዩቲዩብ ለመጀመር የምታስቡ ሰዎች ይረዷቸዋል። ስንት ብር ማግኘት ይቻላል የብዙዎች ጥያቄ ነው። በጣም በርካቶች የሚጠይቁት ዛሬ በዚህ ቪዲዮ ይመለሳል። በዩቲዩብ ስንት ገንዘብ ይገኛል የሚለውን ለማወቅ RPM ስለሚባል ነገር ማወቅ አለብን። እርግጠኛ ነኝ በተለይ ዩቲዩብ የጀመራችሁ ትልቅ ቻናል ያላችሁም ጭምር ምናልባት እነዚህ አይነት ነገሮች ላይ ፎከስ አድርጋችሁ ላይሆን ስለሚችል ምናልባት ይህ ቪዲዮ ለእናንተም ጠቃሚ ነው። RPM የምንለው ነገር ሁላችንም እንደምናውቀው እንግዲህ ዩቲዩብ በ1000 ተመልካች የሚከፍለው የገንዘብ መጠን። ይሄ RPM የምንለው የገንዘብ መጠን ደግሞ ሁላችንም ጋር ይለያያል። ለምን ይለያያል የሚለውን ስናይ ደግሞ እንደ ቪዲዮአችን አይዲያ ይለያያል እንበልና ለምሳሌ በዩቲዩብ ላይ በጣም ዝቅተኛ የተባለ ክፍያ የሚያገኙት የፕራንክ የቀልድ ቪዲዮዎች ናቸው። ምክንያቱም በኋላ በምሳሌ አያይዤ በደንብ የሚያገኙትን ረቨኑ ምን ያክል እንደሆነ ነገራቸዋለሁ። RPM የሚለውን ነገር ስናወራ ዩቲዩብ ለ1000 ቪው ወይም ለ1000 ተመልካች የሚከፍለው የገንዘብ መጠን ነው። ይሄ እንግዲህ ብዙዎቹ ጋር ይለያያል፣ ሁሉም ጋር ይለያያል። የሚለያየው ደግሞ እንደ ቪዲዮአችን ኮንተንት አይዲያ ነው እንበልና አንድ የፕራንክ የቀልድ የጆክ ቪዲዮ እና አንድ ስለ ፋይናንስ የሚያወራ ስለ ገንዘብ ስለ ኦንላይን ቢዝነስ የሚያወራ ቪዲዮ እኩል የገንዘብ መጠን ጀነሬት አያደርጉም ወይም እኩል RPM አይኖራቸው። ምክንያቱም እንደ ኦዲየንሳቸው ስለሚለያይ ከዚህ ቀደም እንዳልኳችሁ በሰራሁት ቪዲዮ ዩቲዩብ ላይ ገንዘብ የምታገኙት ዋናውና የመጀመሪያው መንገድ ከዩቲዩብ አድ ረቨኑ። አድ ረቨኑ ደግሞ የምታገኙት ከሚታዩ ማስታወቂያዎች ነው። የሚታዩት ማስታወቂያዎች ደግሞ እንደናንተ ተመልካች የሚወሰኑ ናቸው እንበልና ቀልድ ጆክ እንደዚህ ፕራንክ ምናምን የሆኑ ነገሮች በጣም አብዛኛው ህዝብ ይሄንን ነው የሚመለከተው። ነገር ግን ስለ ፋይናንስ ስለ ገንዘብ አጠቃቀም የተለያየ እንዲወጣ ያሉ ነገሮችን የሚመለከቱ ሰዎች ግን እንደዚህ ቢዝነስ ለመጀመር የሚያስቡ በጣም ትልልቅ ሀሳብ ያላቸው ሰዎች ለገንዘብ አጠቃቀም ስለ ፋይናንስ አጠቃላይ ስለ ኢንሹራንስ ምናምን በስፋት ቪዲዮችን ይመለከታሉ። ስለዚህ እነዚህ ላይ የሚሄደው የማስታወቂያ አይነትና እነዚህ የቀልድ ቪዲዮዎች ላይ የሚሄደው የማስታወቂያ ይዘት በጣም ይለያያል። አድቨርታይዘሮች ለእንደዚህ አይነት ቪዲዮዎች ምክንያቱም እንዳልኳችሁ የፋይናንሱ ዘርፍ ላይ በተለይ ባንኮች ኢንሹራንሶች ምናምን ለማስታወቂያ የሚያወጡት ገንዘብ ከፍተኛ ነው። ምክንያቱም እንደዚህ አይነት የገንዘብ ቪዲዮ ምናምን የሚመለከቱ ሰዎች በቀጥታ ከባንኮች ጋር ሪሌሽን ያላቸው ባንክ ለመሄድ የሚፈልጉ ምናምን ኢንሹራንስ መግባት የሚፈልጉ ምናምን ሰዎች እንዲሁም ቢዝነስ ስታርታፕ ላይ ያሉ ሰዎች ምናምን ስለሆኑ ምናልባት እነዚህ ላይ የሚነገር ማስታወቂያ ሞር ኢፌክቲቭ ነው ወይም ደግሞ ማስታወቂያ ድርጅቶቹን ቀጥታ ከተጠቃሚው ጋር ያገናኛቸዋል። ስለዚህ የሚከፍሉ ክፍያ በጣም ከፍተኛ ነው ለእንደዚህ አይነት ቪዲዮዎች። እዚህ ጋር ግን ቀልድ ምናምን የሚመለከተው ሰው ግን በአብዛኛውም የወረደ ማስታወቂያ ነው የሚያየው፣ ወይ የመጠጥ ወይ የመጫወቻ ቦታ ምናምን እንደዚህ አይነት ወይ የፊልም ምናምን ማስታወቂያዎች ነው የሚያየው። ስለዚህ እንደዚህ አይነት ደግሞ አድቨርታይዘሮች ብዙ ጊዜ ብዙ ገንዘብ አይከፍሉም። ምክንያቱም ቀልድ ጨዋታ ምናምን ስለሆነ አብዛኛው በዚህ ዘርፍ ላይ ብዙ ገንዘብ ስፔንድ ማድረግ አይፈልጉም ለአድቨርታይዚንግ ማለት። ስለዚህ በዚህ ምክንያት እንግዲህ የሚሰሩ ቪዲዮዎች የሰማይና የምድር ያክል ልዩነት አላቸው ገቢያቸው ላይ እንበልና አንድ የቀልድ ቪዲዮ እና አንድ ስለ ገንዘብ ወይም ስለ ፋይናንስ ወይም ደግሞ how to start online business የሚል ቪዲዮ ተጭኖ እንዲሁም አንድ ደግሞ ኮሜዲ ይሄ ኮሜዲ ምናምን የሚል ርዕስ ያለው ኮሜዲ እኩል ቢጫኑና ሁለቱም 10 ደቂቃ ቪዲዮ ቢሆኑና ሁለቱም ደግሞ 100 ሺህ ቢታዩ ይሄ የኮሜዲ ቪዲዮ $200 $300 ሲያስገባ ይሄ ደግሞ በአንጻሩ ስለ ፋይናንስ ምናምን የሚያወራው ቪዲዮ ደግሞ $5000 እና $6000 በአንድ ቪዲዮ ሊያስገባ ይችላል። የዚህን ያክል የ$300 እና $6000 ልዩነት አላቸው በአንድ ቪዲዮ ነው የምላችሁ። ስለዚህ የምትመርጡት ዘርፍ አሁን እንግዲህ በተለይ ጥያቄ ያላችሁ በተለይ ዩቲዩብ ላይ ብዙ ገንዘብ አስባችሁ ከገባችሁ በኋላ ትንሽ ገንዘብ ጀነሬት እያደረጋችሁ ያላችሁ ሰዎች ምናልባት በዚህ ቪዲዮ ጥያቄያችሁ ይመለሳል። ምክንያቱም እንደምታዩት ገቢያችሁ ያነሰው ምናልባት በምትሰሩት ኮንተንት አማካኝነት ሊሆን ይችላል። ስለዚህ የምትመርጡት ዘርፍ በራሱ በገቢያችሁ ላይ ቀጥተኛ የሆነ ኢፌክት አለው። መጀመሪያ ዩቲዩብ ስትጀምሩ ከጀመራችሁም በኋላ እንዲሁም ጀምራችሁ ብዙም እየሄዳችሁ ኮንተንቶቻችሁን ማየትና መመርመር አለባችሁ፣ በተለይ ጥሩ ገቢ ለማግኘት ማለት ነው። እንግዲህ አሁን ደግሞ ወደዚህ ቪዲዮ ሁለተኛው ምዕራፍ ደግሞ እንሸጋገር። ሁለተኛው ምዕራፍ ቅድም እንዳልኳችሁ እንግዲህ ከ20 በላይ የሚሆኑ የቪዲዮ አይዲያዎችን እናያለን ብያችሁ።
ምነግራችሁ ከ20 በላይ የሚሆኑ የቪዲዮ አይዲያዎች ዩቲዩብ ላይ ከፍተኛ ክፍያ ሊያስገኙላችሁ የሚችሉ የቪዲዮ አይዲያዎች ናቸው ማለት ነው። አንደኛ ዩቲዩብ ላይ እንግዲህ ከፍተኛ ገቢ ያስገባሉ ተብለው ከተጠቀሱ የቪዲዮ ኮንተንት አይዲያዎች የመጀመሪያውን ደረጃ የሚይዘው የኢንሹራንሱ ኢንዱስትሪ ነው። ኢንሹራንስን በተመለከተ የተለያየ ቪዲዮ ስትሰሩ ለምሳሌ የትኛው ኢንሹራንስ አሪፍ ነው፣ ኢንሹራንስ በራሱ ምንድነው፣ የኢንሹራንስ ሂስትሪ ምናምን ብላችሁ ስለ ኢንሹራንስ ቆንጆ ቪዲዮዎች ብትሰሩ እመኑኝ በጣም ከፍተኛ የሆነ ገቢ ነው የምታገኙት። ትልልቅ ቻናል ያላችሁ ሞክሩት። አንድ ጊዜ ስለነዚህ ስለ ፋይናንስ ምናምን ስሩና እንዴት ከፍተኛ ገንዘብ እንደምታገኙና አንደኛ ላይ የሚቀመጠው እኔ ባየሁት ዳታዎች መሰረት የኢንሹራንስ ቢዝነስን በተመለከተ ቪዲዮ ስትሰሩ በጣም ከፍተኛ የሆነ ገንዘብ ጀነሬት ታደርጋላችሁ። ስለዚህ ይህም የቪዲዮ አይዲያ ነው። ስለ ኢንሹራንስ ነበብ አድርጉ። ከኢንሹራንስ ጋር የተገናኙ የተለያዩ እኔም ሰርች አውቃለሁ ከዚህ በፊት ይሄ ውድ ኢንሹራንስ የገቡ ሴሌብሪቲዎች ምናምን በጣም ይገራርም ፈን የሆኑ የሚያስገርሙ ታሪኮች አሏቸውና እሱን አንብቡ፣ በጣም አሪፍ ነው። ሁለተኛው ደግሞ ስለ ክሪፕቶ ከረንሲ ስትሰሩ ነው። ክሪፕቶ ከረንሲ ከፍተኛ ክፍያ የሚያመጣው ዩቲዩብ ላይ ስትሰሩ ስለ ክሪፕቶ ከረንሲ እንግዲህ ስለ ቢትኮይን፣ ዶጅ ኮይን ሊሆን ይችላል፣ ኢቴሪየም የተለያዩ አይነት እንዴት ክሪፕቶ ከረንሲን መግዛት ይቻላል፣ እንዴት ማንቀሳቀስ ይቻላል፣ እንዴት እናደርግ፣ እንደዚህ አይነት ቢዝነስ ውስጥ እንዴት እንግባ የሚሉ ክሪፕቶ ከረንሲ ጋር ተያያዥነት ያላቸው ቪዲዮዎች ከፍተኛ ረቨኑ ጀነሬት የምታደርጉባቸው የዩቲዩብ ቪዲዮዎች ናቸው ማለት ነው። ሶስተኛ ደግሞ ሃው ቱ ስታርት ኦንላይን ቢዝነስ የሚሉ ቪዲዮዎች በጣም ከፍተኛ ገንዘብ ጀነሬት የምታደርጉባቸው ናቸው። ሃው ቱ ስታርት ኦንላይን ቢዝነስ ማለት ኦንላይን ቢዝነስ ዛሬ ብዙ ነው። ድሮፕ ሺፒንግ አለ፣ የተለያየ በጣም ብዙ ሾፒንግ እንትኖች አሉ አይደል? እንደ አማዞን ኤፍቢኤ፣ አፊሊየት ቢዝነሶች እና እነዚህ ሁሉ ኦንላይን ቢዝነሶች እንዴት ይሰራሉ ሃው ቱ ስታርት የሚሉ ከኦንላይን ቢዝነስ ጋር የተገናኙን ቪዲዮዎችን ከሰራችሁ እነዚህን ከፍተኛ የሆነ ክፍያ የምታገኙባቸው የቪዲዮ ኒሾች ናቸው ማለት። ስለዚህ እነዚህ ላይ አተኩሩ። በጣም ይሄ ሶስተኛው በጣም አሪፍ አይዲያ። አራተኛው ደግሞ ሄልዝ ኤንድ ፊትነስ ነው። እነዚህ ይሄ ከጤናና ከስፖርት ጋር ምናምን የተገናኙ ቪዲዮዎች በራሱ ጀነሬት የሚያደርጉት ገንዘብ በጣም ከፍተኛ ነው። ስለዚህ እንደ አራተኛም እዚህ ላይ ፎከስ ብታደርጉ በተለይ ቦዲ ቢልደሮች ምናምን የጂም ቤት ባለቤቶች ዩቲዩብ ላይ ብትሰሩ በጣም አሪፍ የሆነ ገንዘብ ጀነሬት ታደርጋላችሁ። እንደነገርኳችሁ ቀልድ ጨዋታ ምናምን ዩቲዩብ ላይ ቀላል ይመስላል ለመስራት ምናምን አይደል? ግን ብዙ ገንዘብ አያመጡም። ቀልድ ምናምን 100,000 ምናምን ቢታዩ 10,000 እና 20,000 የሚታየው ትምህርታዊ ቪዲዮ በጣም የበለጠ ሞር ገንዘብ የማስገባት አቅም አለው። አምስተኛ ደግሞ ትራቭል ቪዲዮም ጥሩ ገንዘብ ጀነሬት ከምታደርጉባቸው ዘርፎች መካከል ይመደባል። ግን እንደነ ፋይናንስ መጀመሪያ ላይ እንዳሳዩዋቸው የፋይናንስ ዘርፎች የባንክ ምናምን ጋር የሚገናኙ ግን አይደለም። ስለዚህ ይሄ ግን የትራቭል ቪዲዮም ከነዚህ ቀጥሎ ጥሩ ገንዘብ ጀነሬት የምታደርጉበት የቪዲዮ አማራጭ ነው። ስለዚህ ከትራቭል ጋር የተገናኙ ቪዲዮዎች ስትሰሩ ሞር የሚያዩዋችሁ ትራቭል የሚወዱ ሰዎች፣ ትራቭል ለማድረግ የሚነሳሱ ሰዎች ምናምን ስለሆኑ እዛ ላይ የሚሄዱት ማስታወቂያዎች እንደዛው ከበድ ያሉ ድርጅቶች እንደዚህ ክሩዝ ሺፕ የትሪፕ ስኬጁሎች ምናምን እዛ ላይ ስለሚተዋወቁ ሞር ገንዘብ ጀነሬት ማድረግ ትችላላችሁ ማለት ነው። ስለዚህ አምስተኛው ትራቭል። ስድስተኛ ላይ ደርሰናል። ስድስተኛው ደግሞ ቴክኖሎጂን የሚመለከቱ እንደ ሮቦቲክስ ምናምን የመሳሰሉ ከቴክኖሎጂ ጋር የሚገናኙ ቪዲዮዎችን ደግሞ ስትሰሩ ይሄም ጥሩ ክፍያ ከሚያመጡ የቪዲዮ የኮንተንት አይዲያዎች መካከል አንዱ ነው ማለት ነው። ወደ ሰባተኛው እንሻገር። ሰባተኛው ደግሞ አውቶሞቲቭ ከመኪና ጋር የተገናኙ የመኪና መለዋወጫዎች ሊሆን ይችላሉ። የተለያዩ ነገሮችን ስለ መኪና አይዲያ በአጠቃላይ ስለ መኪና ብዙ ቪዲዮዎች ስትሰሩ ሪቪው፣ አዳዲስ የወጡ መኪናዎችን ሪቪው ማድረግ ሊሆን ይችላል። ውድ የሆኑ ቦታዎች መሄድ፣ ሌክዠሪ ስታፎች በአጠቃላይ እነዚህ ከሌክዠሪ ጋር የሚገናኙ ነገሮችን ስትሰሩ ሞር ገንዘብ ጀነሬት ታደርጋላችሁ። ምክንያቱም ሌክዠሪ ስታፎችን የሚያዩት እንደዚህ አፎርድ ማድረግ የሚችሉ ሰዎች፣ መግዛት የሚችሉ ሰዎች ስለሚሆኑ የሚሄዱትን ማስታወቂያዎች ከዛው ጋር የተገናኙ ነገሮች ስለሆኑ ምናልባት የመግዛት ቻንሳቸው ሃይ ስለሚሆን እንደዚህ አይነት ቪዲዮዎች ሞር ማስታወቂያዎች ለማስኬድ ይመረጣሉ። ስለዚህ አሪፍ ናቸው። ስምንተኛው ደግሞ ሪል ስቴት ቪዲዮዎች ናቸው። የሪል ስቴት ለምሳሌ ቤቶች አሉ አይደለ? የተለያዩ ውድ ቤቶች ሊሆን ይችላሉ፣ አፓርትመንቶች፣ የተለያየ ቦታ እየዞራችሁ እነሱን ሪቪው ማድረግ ሊሆን ይችላል። እነሱን ሪቪው ስታደርጉ እንግዲህ ቤት የሚገዛ ሰው ሲያያችሁ ወይ ቤት ሊገዛ እቅድ ላይ ያለ ሰው ሲያየው ሞር እዛ ላይ ገንዘብ ያለው ሰው ስለሆነ ያንን ቪዲዮ የሚያየው ሞር ማስታወቂያዎች እዛ ላይ መሄድ ይችላሉ ማለት ነው። ስለዚህ እንደዚህ አይነትም ቻናሎች ብታደርጉ በጣም አሪፍ ነው። ዘጠነኛ ደግሞ ኢንቨስቲንግ። ስለ ኢንቨስትመንት ስታወሩ ይሄ በጣም ቶፕ የሆነ አይዲያ ነው። ምክንያቱም ኢንቨስት ለማድረግ ምን ላይ ኢንቨስት ላድርግ ብለው ሰዎች ይጠይቃሉ። ሁልጊዜ ገንዘብ ይዘው እንኳን በጣም ብዙ ገንዘብ እያላቸው ሰዎች ምን ላይ ኢንቨስት እንደሚያደርጉ አያውቁም። ስለዚህ የተለያዩ የቢዝነስ አይዲያዎችን አንድ ላይ በማድረግ ስለ ኢንቨስትመንት ብትሰሩ፣ እዚህ ላይ ኢንቨስት ብታደርጉ፣ እዚህ ላይ ኢንቨስት ብታደርጉ፣ የኢንቨስትመንት አማራጮችን እንዲሁም የኢንቨስትመንት ምክሮችን ኦንላይን ላይ ብትሰጡ እነሱ ራሱ የሚያመጡት ገቢ እመኑኝ በጣም ብዙ ነው። ስለዚህ ቤስት አይዲያ። አስረኛ ደግሞ የሜካፕ ቪዲዮዎች ናቸው። እንደምታውቁት እንግዲህ ዓለማችን ላይ በጣም ከፍተኛ ከሚባሉ ኢንዱስትሪዎች መካከል የሜካፕ ኢንዱስትሪ ነው። ይሄ ቢዩቲ የምንለው ስታፍ የተለያዩ
የተለያዩ የሜካፕ እቃዎች በጣም ብዙ ትልልቅ ድርጅቶች አሉ። እንደ ቪክቶሪያ ሴክሬት፣ ሲፎራ የሚባሉ በጣም ትልልቅ ጃይንት የሆኑ ድርጅቶች አሉ። በጣም ብዙ ሜካፕ የሚሸጥባቸው እንደ አልት የመሳሰሉ ትልልቅ ድርጅቶች አሉ በአሜሪካን በአውሮፓን በተለያዩ ቦታዎች እና እንደዚህ አይነት ቪዲዮዎች ከቢዩቲ ጋር የተገናኙ ቪዲዮዎች ስትሰሩ እንደዚህ አይነት ነገሮች ላይ ደግሞ ማስታወቂያ በጣም ብዙ ሚሊዮን እና ቢሊየንስ ዶላሮች ነው ኢንቨስት የሚደረገው ማስታወቂያ ላይ ብዙ ሴቶችን ታርጌት ለማድረግ ማለት። ስለዚህ ሴቶች እህቶቻችን ቢዩቲ ላይ የምትሰሩት ቪዲዮ ካለ እመኑኝ ከፍተኛ የሆነ ረቨኑ ጀነሬት ማድረግ ትችላላችሁ ከቢዩቲ ጋር ከሜካፕ ጋር የተገናኘ ቪዲዮዎች ስትሰሩ ማለት። ስለዚህ በዚህ ዘርፍ እውቀት ያላችሁ የተማራችሁ ሴቶች እህቶቻችን በዚህ በሜካፕ ላይ ምናምን ብትሰሩ ሞር ብዙ ገንዘቦችን ጀነሬት ማድረግ ትችላላችሁ። 11ኛ እንግዲህ ቡክ ሪቪው ነው። መጽሐፎችን ሪቪው ማድረግ ማለት ነው። ቡክ ሪቪው በምታደርጉበት ሰዓት ለመጽሐፉ በደንብ ካነበባችሁት በኋላ መጽሐፉን በደንብ አድርጋ እኛም ሀገር አለ ቡክ ሪቪው የሚያደርጉ ቻናሎች አሉ፣ መጽሐፍት የሚተርኩ ቻናሎች አሉ። ስለዚህ ከመጽሐፍት ጋር የተገናኘ ቪዲዮ ስትሰሩ መጽሐፍ የሚያነቡ ሰዎች ደግሞ ሞር የሚያውቁ ሰዎች ገንዘብ ያላቸው ሰዎች ምናምን ብዙ ሰዎች ስለሆኑ እንዲረጋ ያሉ በደንብ የሚያዩ ሰዎች ስለሆኑ ማስታወቂያውም ለነሱ የተመረጠ በጣም ጥሩ የሆኑ ማስታወቂያዎች እነዚህ ከባንክ ከፋይናንስ ጋር የተገናኙ ስለሚመጡባቸው ሞር ቡክ ሪቪው ቻናሎች ገንዘብ ጀነሬት የማድረግ አቅማቸው በጣም ከፍተኛ ነው ማለት ነው። 12ኛ ደግሞ የዲአይዋይ የምንላቸው የቪዲዮ ታይፖች እነዚህ ዱ ኢት ባይ ዮርሰልፍ የሚባሉ አይነት ቪዲዮዎች ማለት ነው። ለምሳሌ የእጅ ስራ ሊሆን ይችላል፣ ጥልፍ ሊሆን ይችላል፣ ቤት ውስጥ አሁን ቧንቧ ቢሰበርብኝ እንዴት አድርጌ ጠግናለሁ ምናምን የሚሉ በራስ ሊሰሩ የሚችሉ ነገሮችን የምታሳዩበት ሲምፕል የሆኑ ቪዲዮዎች እንደነሱ አይነት ቪዲዮዎች ስትሰሩ ሞር ገንዘብ የማግኘት አቅማችሁ በጣም የጨመረ ነው ማለት ነው። ስለዚህ የዲአይዋይ ቪዲዮዎች ሞር ገንዘብ ጀነሬት ያደርጋሉ ማለት ነው። ዲያ ደግሞ ከሶፍትዌር ጋር የተያያዙ ቪዲዮዎች ናቸው። እንግዲህ እንደምታውቁት በዓለማችን ላይ በየቀኑ በጣም ብዙ ሶፍትዌሮች ለዓለም ይተዋወቃሉ። በጣም ብዙ ማስታወቂያዎች ይሰራሉ ከሶፍትዌር ጋር በተያያዘ በየጊዜው ሶፍትዌር ማሻሻያዎች ይወጣሉ። ስለዚህ ከነዚህ ጋር የተገናኙ ቪዲዮዎች ከሶፍትዌር ጋር የተገናኙ ቪዲዮዎች ስትሰሩ ሞር ገንዘብ ጀነሬት የማድረግ አቅማችሁ እየጨመረ ይመጣል ማለት ነው። 14ኛ ደግሞ አንቦክሲንግ። አንቦክሲንግ እንግዲህ ቪዲዮ ቶፕ ከሚባሉ ቪዲዮዎች መካከል አንዱ ነው። ምክንያቱም አንቦክሲንግ የምንላቸው ቪዲዮ ለምሳሌ የተለያዩ እቃዎችን ፓክ እንደሆኑ ገዝታችሁ መክፈት ማለት ነው። እየከፈታችሁ ቪዲዮ መስራት ከፍታችሁ ያንን እቃ ስትሞክሩት ማለት ነው። ብዙ ሰዎች እንግዲህ አንድ ፓኬጅ ወይም ደግሞ አንድ ነገር ከመግዛታቸው በፊት እንደዚህ አይነት አንቦክሲንግ ቪዲዮዎችን ያያሉ። ይሄ እቃ ከመግዛታችን በፊት ከሌ ገዝተኸዋል ከሌ ገዝተሽዋል ብለን እንጠይቅ የለ ልክ እንደዛው ማለት ነው። እናንተ እቃውን እየገዛችሁ እየከፈታችሁ ሪቪው ታደርጉና ቪዲዮ ትሰራላችሁ። ከዛ በኋላ ትጭኑታላችሁ። ይሄ ቪዲዮ እንግዲህ ኦን ፐርፐዝ ለዩቲዩብ ብላችሁ ላትገዙ ትችላላችሁ። ቤታችሁ ቴሌቪዥን ስትገዙ፣ ወንበር ስትገዙ፣ ሶፋ ስትገዙ በአጠቃላይ መጥቶ ሲገጣጠም ምናምን ያለውን ነገር እያያችሁ አንቦክሲንግ ቪዲዮ መስራት ትችላላችሁ። ቴሌቪዥን ስትገዙ አንቦክስ እያደረጋችሁ እየከፈታችሁ እያያችሁ ምናምን ሞር ያንን ቪዲዮ እኔ ብገዛው ብሎ ሰው ከመግዛቱ በፊት እነዛን እያየ ቼክ ያደርጋል። ስለዚህ የአንቦክሲንግ ቪዲዮ በጣም ቶፕ ናቸው። 15ኛ ደግሞ የሜንታል ሄልዝ ቪዲዮዎች ናቸው። ሜንታል ሄልዝ ስንል ለምሳሌ ከአእምሮ ጋር የሚገናኙ የአእምሮ ጤና ቪዲዮዎች በራሳቸው ዩቲዩብ ላይ የሚያመጡት ገንዘብ ጥሩ ነው ማለት ነው። እንግዲህ በኦርደር አይደለም እየነገርኳቸው ያለሁት፣ ምክንያቱም በኦርደር ካስቀመጥኩት እንደዚህ አይደለም የሚቀመጠው። እኔ አብዛኛውን ያው ዘርዘር አድርጌ ነው እያቀረብኩት ያለሁት። ሞር ግን ከገንዘብ ከፋይናንስ ጋር የሚገናኙ ቶፕ እንደሆኑ በአእምሯቸው ያዙት። አሁን ሜንታል ሄልዝ የምላችሁ እነዚህ ከሄልዝ ጋር ከቢዩቲ ጋር የሚገናኙት ደግሞ በደረጃ እየወረዱ የሚመጡ ናቸው። እኔ ግን በደረጃ አይደለም ያስቀመጥኩት። ስለዚህ ስለ ሜንታል ሄልዝ የምታውቁ በተለይ ደግሞ ስነ ልቦና ባለሙያዎች ምናምን ቪዲዮ ስትሰሩ ሞር ገንዘብ ጀነሬት የማድረግ አቅም አላችሁ። ስለዚህ በትርፍ ሰዓቶቻችሁ የስነ ልቦና ባለሙያዎች እንደዚህ አይነት ከሜንታል ሄልዝ ጋር የሚገናኙ ቪዲዮዎችን ሞር ብትሰሩ ጥሩ የሆነ ገንዘብ ጀነሬት ታደርጋላችሁ ማለት ነው። 16ኛ ደግሞ የጋርደን ቪዲዮዎች ለምሳሌ አትክልት መትከል፣ አበባ መንከባከብ ከኢንቫይሮንመንት ጋር የተገናኙ ቪዲዮዎችን ስትጭኑ ደግሞ እነዚህ ደግሞ ጀነሬት የሚያደርጉት ገንዘብ በጣም ጥሩ ነው ማለት ነው። እስካሁን እንግዲህ እያሳየኋችሁ ያለሁት ወደ 16 ደርሰናል የቪዲዮ አይዲያዎች። እነዚህ ውስጥ ሁሉ እንደዚህ ፕራንክ ቀልድ ምናምን የሌለው ለምንድን ነው? እነሱ የሚያመጡት ገንዘብ ፕራንክ ቀልድ ኢንተርቴንመንት ምናምን የሚያመጡት ቪዲዮ በጣም የወረደ ስለሆነ ከነዛ ውጭ ያሉትን ነው እያሳየኋችሁ እንጂ አሁን ፕራንክ ኮሜዲ ምናምን የሚያመጡት ገንዘብ አለ። እነሱን ግን ወደ ጎን አድርጓቸው። ምክንያቱም ገቢያችሁን በጣም ከሚጥሉባቸው ወይም ትንሽ ገንዘብ እንድታገኙ የሚያደርጓቸው ናቸው። እነዚህ ሪያክሽን ቪዲዮ የምትሏቸው እያያችሁ ቪዲዮ ሪያክት የምታደርጉበት የቀልድ ቪዲዮዎች ገቢያችሁን ይገሉታል ማለት ነው። ስለዚህ እኔ ምርጥ የሚባሉትን ወይም የተመረጡትን ነው እያወራኋቸው ያለው። 17 ደግሞ ፔት ኬር ነው። ለምሳሌ እንደዚህ ከአኒማል ጋር የተገናኙ ቪዲዮዎች ለምሳሌ ድመት ስትንከባከቡ ሊሆን ይችላል፣ ውሻ ስትንከባከቡ ሊሆን ይችላል። ከውሻ ጋር ከድመት ጋር የተገናኙ ቪዲዮዎች አንድ ቻናል አለ ስለ ውሻ ብቻ
የሚያወራው በጣም ይገርመኛል ሁሌ ሳይሆንና አይዲያ አሁን ዝም ብላችሁ ስለ ውሻ ብቻ ቪዲዮ ልስራ ብላችሁ ታስቡ የምር የማሰብ አቅም እንጂ በጣም ብዙ ስቶሪዎች አሉ። እንዳልኳችሁ በጣም ብዙ ጀብድ የሰሩ ውሻዎች ዓለማችን ላይ ያሉ ከሀገራችን ጀምሮ በጣም የሚገራርሙ ውሾች፣ እንስሶች በጣም ብዙ። ስለ ድመት ማውራት ትችላላችሁ። ስለነሱ የሚገራርሙ ቪዲዮዎችን መስራት ትችላላችሁ። የግድ ይዛችሁ ቪዲዮ ላትሰሩ ትችላላችሁ። እንዳልኳችሁ ቪዲዮዎች ከኢንተርኔት እያወረዳችሁ እነሱን ፌር ዩዝ በመጠቀም ከዚህ በፊት እንግዲህ ስለ ኮፒራይት አክበር የተለያዩ ቪዲዮዎችን ፕሮዲስ ማድረግ ትችላላችሁ። 18ኛ ደግሞ አርት ነው። አርት እነዚህ ከስዕል ጋር የተገናኙ የተለያዩ ስራዎችን ስትሰሩ እነዚህ ደግሞ እንግዲህ በዓለማችን ላይ በተለይ ፔይንቲንግ አሁን እነዚህ የስዕል ስራዎች ማለት ነው በጣም በውድ ዋጋ ነው የሚሸጡት። ስዕሎች እንደምታውቁት ጋላሪዎችን ገብታችሁ የስዕል ዋጋ ጠይቃችሁ ከሆነና እነዚህን ከስዕል ጋር የተገናኙ ቪዲዮዎች ስትስሉ ምናምን ስትሰሩ ረቨኑ በጣም ከፍተኛ ነው። ምናልባት ላታስተውሉ ትችላላችሁ። እንደዚህም እየሳሉ ዩቲዩብ ላይ የሚሰሩ እስካሁን አላዩም። ቲክታክ ላይ በጣም ብዙ ናቸው። ዩቲዩብም ላይ ግን አለ የሚለው ነገር አምናሹር እርግጠኛ አይደለሁም ከኛ ሀገር ማለት ነው። ስለዚህ እንደዚህ ስዕል የምትሞክሩ ልጆች ዩቲዩብ ላይ ብትመጡ ክፍያው በጣም ከፍተኛ። 19ኛ ደግሞ ግራፊክስ ዲዛይን እና የመሳሰሉት ከዚህ ጋር ተያያዥነት ያላቸው አይዲያዎች በጣም ገንዘብ ያመጣሉ። ግራፊክስ ዲዛይን እንግዲህ አሁን እንደምናየው በጣም ባለሙያዎቹ በጣም ከፍተኛ ገንዘብ እያገኙ ነው። አሁን ላይ በጣም ጥሩ የሆኑ ቪዲዮዎች እየተሰሩ ነው። ስለዚህ ከግራፊክስ ዲዛይን ጋር የተገናኘ እውቀት ያላችሁ ሰዎች እነዚህ ከግራፊክስ ዲዛይን ጋር የተገናኙ ኮርሶችን ሊሆን ይችላል የተለያዩ ቪዲዮዎችን ስትሰሩ ረቨናችሁ ከፍ ያለ ነው ዩቲዩብ ላይ። 20ኛና ደግሞ የዚህ ቪዲዮ የመጨረሻውን ማሳያችሁ ደግሞ የቪዲዮ ኤዲቲንግ እና የአኒሜሽን ስራዎችን የምትሰሩ እንግዲህ ይሄ በጣም ሬር ነው በተለይ አኒሜሽን። ስለዚህ አኒሜሽን የምትችሉ ቪዲዮ ኤዲቲንግ የምትችሉ ኮርሶችን ብትሰሩ የተለያዩ ቪዲዮ ኤዲቲንግ ጋር የተገናኙ ነገሮችን ብትሰሩ ሞር ረቨናችሁ ከፍ ያለ ይሆናል። ምክንያቱም ሃውቱ የሚለው ኪ በራሱ ዩቲዩብ ላይ በጣም አሁን አጠቃላይ እስካሁን ያየናቸውን 20ንም አይዲያ ስናየው ሃውቱ ላይ ይመጣሉ። ሃውቱ ማለት በዓለማችን ላይ ዩቲዩብ ላይ ከሚፈለጉ ቃሎች መካከል በጣም ቶፕ የሚይዘው ሃውቱ ነው። ምክንያቱም እናንተም እንግዲህ የሆነ ነገር ሲቸግራችሁ ዩቲዩብ ገብታችሁ ሃውቱ እንደዚህ ሃውቱ ሰምቲንግ ብላችሁ ትፈልጋላችሁ አይደል? ስለዚህ ልክ እንደዛ ሃውቱ ተብሎ የሚፈለጉ ቪዲዮዎች ረቨናቸው ከፍ ያለ ነው። ስለዚህ ሃውቱ ኤዲት፣ ሃውቱ ሰምቲንግ፣ ሃውቱ ዲዛይን ምናምን እያለ ሰው ሲፈልግ ልክ እንደዛው የሚያገኛቸው ቪዲዮዎች ረቨናቸው ከፍ ያለ ይሆናል ማለት ነው። ስለዚህ ቅድም እንዳየነው ዲዛይን ሊሆን ይችላል፣ ከእንስሳት ጋር የተገናኘ ከፋይናንስ፣ ቢዝነስ፣ ኢንሹራንስ ጋር ኦንላይን ቢዝነስ ጋር የተገናኙ በአጠቃላይ እንደዚህ አይነት ቪዲዮዎች እንግዲህ ረቨናቸው ከፍ ያለ ነው ማለት ነው። ስለዚህ ይህን ይመስላል እንግዲህ እንደጠቀማችሁ ተስፋ አደርጋለሁ ማለት ነው። በተለይ ዩቲዩብ የጀመራችሁ ገበያችሁን ከዝቅተኛ ወደ ከፍተኛ እንደሚያሳድግላችሁ ተስፋ አደርጋለሁ። በጣም ወዳችኋለሁ። በቀጣይም አሪፍ ከዩቲዩብ ጋር የተገናኘ ቪዲዮ ይዤላችሁ እመጣለሁ። ይመቻችሁ በያላችሁበት የዓለም ጫፍ። ባይ ቻው።